ላይ እንዳለሁኝ ባለ ትዳር ነሽ ወይ ብሎ ጠየቀኝ። አይደለሁም ብዬው ነበር እዛው ላይቭ ላይ። ስለዚህ በውስጥ መጣና አወራኛሽ። በውስጥ መጥቶ ሀ ብሎ ምንም ብሎ እንደጀመረ ንገሪ። አይ ሰላምታ ነው የጠየቀኝ። ጧት ለማታ ላይ ላይቭ ላይ አውርተን ምናምን ልጆችም አሉ ሌሎች አንድ አካባቢማ ከሆናችሁ አውሩ ምናምን ነገር እያሉና ከዛ ጧት ላይ ጻፈልኝ ኢንቦክስ መለስኩለት። ቁጥር እንላወጣልኝ እሺ አልኩት። ቁጥሬን ሰጠሁት። በቴሌግራም አስራ አካባቢ ላይ ደወለልኝ። አወራን። የመጀመሪያ እንደደወለልኝ በቴሌግራም ያው እዛ ላይቭ ላይ ባለ ትዳር ነሽ እንደምናምን ስላለኝ አይደለሁም ምናምን ስላልኩት ላግባሽ ነው ያለኝ። አንተ ላግባሽ ባንድ ነገር ብዬ ያው እንደ ቀልድ ነገር አለፍኩትና በዛው መደዋወል ጀመርን። የመጀመሪያ ቀን ስልክ የተደዋወላችሁ ቀን ላግባሽ አለ። አዎ በቴሌግራም መጥቶ ተሰላለምንና ያው ስለላኩለት እሱ እንደሆነ በድምፁ ምናምን ስለማውቀው ከዛ ተሰላለምንና ላግባሽ ምናምን አለኝ። እኔ ያው እንደ ቀልድ ምናምን ነገር ወሰድኩኝና ትቀልዳለህ እንደምናምን እያልኩኝ ተሳስቀን አለፍነው። አወራን። በዛው መደዋወል ምናምን ጀመርን። እናወራለን። ላይቭ ላይ ደግሞ እሱ ይገባልና ሌላም ልጆች ምናምን አሉ። በአንድ ላይ ማታ ማታ እንደዚህ እንጫወታለን ምናምን። ከዛ ያለው ነገር በዛ ቀጠለ። አወራን። ወደ ቤተሰብ እናደርሰውና ወንድሜ ልንገረውና አንቺን ቤተሰቦችን አሳውቀሽ እርግጠኛ ከሆንሽ በውሳኔሽ ወንድሜ ላሳውቀውና ልንገረውና እንታይም ያለውን ነገር እንትን እንበላለን። እሺ አልኩት። ለወንድሙ ነገረው። እኔም ቤተሰቦችን አሳውቃለሁ አሳምናለሁኝ። እሺ አልኩት። ከዛ ወንድሙንም ነገረው። ሲነግረው ያው እኔም ጋር አወራን ምናምን ሸሪያ በሚፈቅደው መልኩ መጥቶ እንዲያኝ ፈልጋለሁኝ እኔ ምናምን አልኩት። ኦኬ አለ። አንድ የቤተሰብ አካል ጋር ሆኖ መጥቶ አየኝ። እኔም ቤተሰብ ይዤ ምናምን ማለት ነው የቅርብ ሰው እኔ ያለሁበት መጥቶ አየኝ። ግን አንድ ከተማ አንድ አካባቢ ነው የምንኖረው። ያው እንደ ጮኛ ታያየን። እኔ ምልሽ ከይቅርታ ጋር ተመለሰ። ዙዙ እኔም በዋትስአፕ አውርተሽኝ ታውቂያለሽ? ይሄን ጥያቄ ብቻ ባጭሩ አዎ ወይም አይ? አዎ በዋትስአፕ አውርተሽኝ ታውቂያለሽ አንቺ ልጅ? አዎ አወኩሽ። እሺ አዎ ከዛ ታያየን። በዛው ያለው ነገር ቀጠለ ምናምን። በመሀከልም እንደዚህ ክፍተት ተፈጥሮ እንደዚህ ስቲ አንዳንድ የተሳሳተ ነገር እንዳይኖር በዲቴልስ ነግራሻለሽ። ነገሩ nothing only የዛ ሰው ፍቅረኛ መሆኗን እንድመክርላት ሲጣሉ እንዳስታርቃት አናግራኝ ነበር። አሁን ነው ድምጿን ስሰማው ማንነቷ ትዝ ያለኝ። ለምን መሰለሽ ሀቡ አናግረኛለች ስትይ ስለምንድን ነው ያናገረችሽ? ይሄን ኬዝ አንቺ እንደማታውቂ እኛ በእርግጠኛነት እንትን ብለን ነው እኔና ዚዛ ተነጋግረን ያወርተን የምናውቀው። ሰውየው እዛ ወደ ኢትዮጵያ ከመሄዱ በፊት እንድመክርላት፣ ወደ ሌላ ሀገር ደግሞ ሲሸጋገር እንድመክርላት፣ ሴቶች እንዳያታልሉት፣ ሌሎች ሴቶች እንዳይወስዱባት፣ እንደ እናት እንድጠብቅላት፣ እንድመክርላት እንጂ ሌላ ነገር አውርተን አናውቅም። በጣም ተናገሪ ቀልጠፋ ሊደርስበት አይደለ ሁሉንም ነገር እሺ እሺ። ከዛ በጭኝነት ታያየን እያወራን እያለ በመሀከልም እንደ ክፍተት ተፈጥሮ ወንድምየው ለእኔ ደወለልኝና ያለውን ነገር እኔ ልጨራርስላችሁ፣ ቤተሰቦችንም ልጠይቅ፣ መሆን ያለበትን ነገር እኔ ልጨራርስላችሁ ብሎ አወራኝ። እሺ አልኩት። ቤተሰቦችንም ፍቃድ ጠየቀ ወንድሙ ምናምን። በዛን ታይም አባቴም ደግሞ ወንድም ጥሩ ልጅ ከሆነ ለትዳር ያው አካባቢያችን የተራራቀ ነውና የኔ ቤተሰቦች ብዙ ቅር ብሏቸው ነበረ። እኔም አውቃለሁ ቅር እንደሚላቸው አሳምናለሁ በሚለው ነው እንጂ ማለት ነው። እሺ እና ያው ትንሽ ቅር ብሏቸው ነበረ። ወንድም ተደጋጋሚ ሰው ይዞ ምናምን ደወለላቸው። ቤተሰቦችን አወሩ። ከዛ አላስ አባቴም ያው ወንድም ጥሩ ልጅ ከሆነ ለትዳር የሚኳኳኑ ከሆነ ባላህ ላይ አደራ የምሰጥህ ላንተ ነው ብሎ ለወንድም ነገረን። ከዛ ደወለና እሱንም እኔንም ሁለታችንንም አነጋገረን። አባቷ አደራ ነው የሰጠኝና ባላህ ላይ መነጋገር ያለባችሁ ነገር ተነጋገሩት አለና ከዛ ያለውን ነገር አወራን። ምሳሌ መስፈርቱን እንደዚህ ነው ይሄንን ነገር የምትወድልኝ ከሆነ አለ። እኔም ደግሞ እንደዚህ ነገር አለ ይሄንን ነገር ምናምን ብዬ አወራሁኝ።
ተማመን እሻልን አላስጨረስን ማለት ነው። በዛን ታይም እያወራን እያለ ሁሉንም ነገር ምናምን ነገር እያስተካከልን እያለ እኔ ካልናደረግ ምናምን አንቺም ዘንድ መጥቶ በአንቺ ቤት ላይቭ ላይ እንደምንጋባ ሳውቁኝ እየተዘጋጀሁኝ እያለ ተያዘ። ቃል ተግባብተን ማለት ነው። ወንድሙም አነጋግሯል። በዛን ታይም ሲያዝ ለወንድምየው ነገረው ተይዣለሁኝና ተይዟል ብለህን አሳውቃት አለ። ደወለልኝ አሳውቃት ብሎ አየሁኝ። ኋላ ላይ እሱ ከነገረኝ በኋላ በሳምንቱ በተያዘ በሳምንቱ ደወለልኝ። በሳምንት ነው ስልክ ያገኘው። ከዛ አወራን ምናምን እኔ ያው በዛው በቃሌ ነኝ አንተ በቃልህ ከጸናህ አብሽር አይዞህ ምናምን ነገር አልኩት። አወራን ያለውን ነገር ከዛ ስልክ ባገኘ ታይም ምናምን ይደውልልኛል ምናምን እናወራለን። ወንድሙንም እየደወልኩ ጠይቀዋለሁ ደውሎልሃል ወይ አዲስ ነገር አለ ወይ ምናምን በሚል ማለት ነው። ከዛ ያው ስልክ ሲሰጣቸውና ስልክ ሲያገኙ ያው አወራን እሱና እኔ በቃሌ ነኝ። መጀመሪያ ታልናገር ማላልፈው ነገር በዛን ታይም ሳይያዝ በፊት ምሳሌ ተይዤ በህድ የሆነ ነገር ቢሆን እንዴት ነው ምናምን ብሎ አውርቶኛል። ምንም ችግር የለም ያኔ ያለውን ነገር ስለማቅ ሳውዲ ነሲብ ነው የሚያኖረን። ተይዘህም ብትሄድ እኔ አልከዳህም፣ ቃሌ ነው። አገርም ላይ ሰራለው ምትል ከሆነ ባለው ነገር አይተነው እንደሆነው ይሆናል። ምንም ችግር የለም አልከዳህም፣ ቃል አልኩት። ያንን እስር ቤት ስገባ አላሰኔ በቃሌ ነኝ አልኩት። ያለውን ነገር አወራን። እንደዛ ከሆነ በዛን ታይም ተመያዙ በፊት በጣም ነበር የጓጓው። እሱም በቃ ቤተሰቦችን ማሳመን እንደዚህ ምናምን እያለ ሲለኝ ኦኬ ትንሽ ጠብቀኝ አንዳንድ ማስተካከል ያለብኝ ነገር አለ ምናምን እያልኩት ነበር እኔ ማለት ነው። ያው እንደአጋጣሚ ሆነና ሲባለቅና ተያዘ። በዛን ካላስ እኔም በቃሌ እንደሆንኩ ሳሳውቀው ኒካ ማድረግ አለብን አንተ በቃልህ ከሆንክ እኔ ኢትዮጵያን ብትሄድ አልከዳህም፣ እዛም ሀገር የምትሰራ ከሆነ ብቻ ባለው ነገር ወስነን እኔ ተጎነህ ነኝ፣ ግን እኔ የምፈልገው ሸሪያ በሚፈቅደው መልኩ ኒካ ማድረግ አለብን አልኩት። እሺ አለ፣ ተስማማ። ወንድምየው እንደዚህ ነው ምናምን ነገር ብዬ ሳማክረው መጀመሪያ እኔ ላገኘውና በውሳኔው እርግጠኛ መሆኑን አውቄ እሺ አለ። ከዛ አገኘው፣ አወሩ። በውሳኔ እርግጠኛ ነህ ወይ ምናምን አለው። አሁን ያቋሜን ታውቅ የለም ወይ ምንም ችግር የለውም ኒካ አድርግልን አለው። ከዛ በቤተሰብ ምናምን ወንድሙ መጣ፣ ሸሪያ በሚፈቅደው መልኩ ኒካ አደረግን። አገር ገባ። አገርም እንደገባ አይዞህ አልኩት። እንደውም የመጀመሪያ ጊዜና አገር ሲገባ ማንሳት ይኖርብኝ አይኖርብኝ አላውቅም። የሰው ስም ብጠቅስስ እንደ ምሳሌ አድርጌ የወሰድኳቸው ሰዎች ስላሉ ፈቀዳል አሉ። የሰው ስም ላይክ በመጥፎ ካልሆነ ኢትስ ኦኬ። መጥፎ አይደለም። በዛን ታይም እሱ አንቺ ቤት ቀርቦ ታሪኩን ያወራ በሚስቱ የተከዳ ምናምን ስለሆነ እኔ በቃ ወደ ኋላ ማለት አልፈልኩም። ሁሉንም ነገር ተጎንህ ነኝ አብሽር ነው ያልኩት። ቤተሰቦች ራሱ በዛን ታይም እኔ ካላስር ምናምን እንደሆነ ስነግራቸው ቆይ እስኪ ሀገር ይግባና እኛ ምን እንተዋወቀውና ያለውን ነገር ቢሉኝ ላና ያልኩት። እኔ ካሁን በኋላ ቃሌ ነው አላህ ያለው ነው የሆነው። ስለዚህ በቃሌ ነው የምቀጥለው ብዬ እኔ ካደረኩኝና የመጀመሪያ ጊዜ ሀገር ሲገባ አሊ ወሎየው ስለሚስቱ እያወራ ነበረ ባለው ነገር ዙሪያ ብቻ ታርምኛለሽ እና ሚስቱ እንዲያመጣችው ወሎየው ስለሚስቱ መልካምነት ሲናገር አንቺ ደግሞ ያው ወደፊት እሱ ስላንቺ እንደዛ እንዲናገር ተመኘሽ። መመኘት ሳይሆን እንዲበረታ አገር ሂዶ ብዙ ተጎድቷል። ሁሉም ሰው ያውቃል። መጨረሻ መምጣቱን ስለማይቀር ሁሉም ሰው ስለሚያውቀው የተጎዳ ሰው ስለሆነ እኔ በነገራችን ላይ ያንቺ ቤት ነውና ውሎ በጣም የምጠነቀቅ ሰው ነበርኩኝ። ግን የመጀመሪያ ያመንኩት ሰው ቢኖር እሱ ነው። ለምንድን ነው ያንን ያመንኩት? በእርግጥ ጥፋት ሊኖርብኝ ይችላል ማመኔ ወይንም ሌላ ነገር አሳልፍ መስጠቴ፣ ግን የተጎዳ ሰው ነው አይከዳኝም ብዬ እኔ እንደውም እኔ ነበርኩኝ የሆነ ነገር ከኔ እንዳይፈጠር ክፍተት እንዳይፈጠር የሆነ ነገር እንዳልበድለው ወይንም የሆነ ነገር እንዳልሳሳት በጣም ነበር ጥንቃቄ የማደርገው እንጂ ተስ ምንም እንትን አልልም ነበረ።
እና በቃ ያንን እንደውም አሊ ቪዲዮ አሊ ወልዬ የሰራውን ስለሚስቱ ምናምን ትትነጋገሩ የነበረውን አንቺ ማለሽ እዛ ላይ ላይ እየተቆረጠ ላኩለት ማለት በቃ እዛ ሄዶ እንዳይበሳጭ እንዳይናደድ ምናምን ማለት ነው። አህመድ ማን ጠርቶክ ነው? ስምክ እዚህ ጋር አልተነሳም ነበር። ሳትጠራ ራስክ መጣክ። እሺ ቀጥይ እህቴ። እና አይዞህ አልኩት። በቤተሰብ ነው ሁሉም ነገር ያለቀልን ባለው ነገር ላይ እኔ በቃሌ በዛው በቃሌ ጸናሁኝ። ከዛም በቃ ኢትዮጵያ እንደወረደ ያው እኔ እንደ ባልና እንደ ሚስት ነው። ወንድሙም ሲያነጋግረን ስለ ገንዘብም ጉዳይ ሆነ ስለ እቅዳችንም ምናምን ያለውን ነገር አውርተናል። ስለዚህ በዛን ታይም ሀገር ሲገባ ብር ላኩለት። እሺ ቪዲዮ ያጥፋልኝና አውርቼ የራስን ሀሳብ መስጠት ይችላል። መብቱ ነው አለማጥፋት። ማሪ አንቺ ቪዲዮ አላበራማች፣ እሱ ደግሞ ቪዲዮ የማብራት መብት አለው እስካልተናገረ እስካላቋረጠሽ ድረስ። እንዳታቋርጣት ስምክ ሳይጠራ የመናገር መብት የለክም። ነፃነት እንድታወራ ባይኖርስ ሲጀምር። አዎ ግን ለምን መጣክ? ማን የጠራክ? ለምን መጣክ? ማን ጠርቶት ነው? ቆይ ሼራር አራሰራ ላይ ሀቡቢት ተከሳሃል ሲሉኝ እኔ ደግሞ አልፋን ነው ይላሉ። አንዴ ሙናወር ነው ሚናወር ይላሉ። የብዙ ሰው ይጠሩ ነበር። እንዴት አንተ መሆንክ ታወቀ? አይው ከመስጊድ መጥቼ አይ እሷ በኮሜንት ብዙ ሰው ቤት እየሄደ ስትሳደብ ስለነበር ብዙ ሰው ያውቃታል። ለዛ ነው እና ማለት ነው ከመስጊድ መጥቼ ወላሂ ቁጭ ብያለሁ። ገና ስራ ግብት እያልኩ ነው። ስትረስ እንዳትሆን ቪዲዮ አጥፋላት፣ ሚውት አድርግላት፣ ትጨርስ። እሺ ዙዙዬ ቀጥይ እህቴ። የሚናገረውን ነገር ማንም ቤት እጄ ኮሜንት እንደጻፍኩኝ መረጃ ያመጣል። የኔ ከሆነ መረጃ ነገር መስጠት ነገር ምንም ችግር የለም። እሺ ሀቢብቲ መረጋር ገቀርባ አንቺ ጨርሺ እስከ መጨረሻው። መናገር የምትፈልጊውን ሁሉ የመናገር መብት አለሽ። ነፃ ሆነሽ እግርሽን ሰቅለሽ ተናገሪ። እሺ ሀገር ገባ ያለውን ነገር ያው ነግሬሻለሁኝ። አጠር ላድርገው ማለት ነው። ሀገር ገባና ብር ላኩለት ብለሽ ነው ያቆምሽው? አዎ ብር ልኬለት ፓስፖርት ምናምን አንዳንድ ነገሮች የሚያስተካክልበት መጀመሪያ ያንን ተመላኬ በፊት ነው መሰለኝ፣ ብቻ ቀኑ እርግጠኛ አይደለሁም። አንቺ ላይ ብላይ መጣ መጀመሪያ ጠየቀኝ። ምሳሌ እንዴት ነው አቋምሽ ምናምን ያለው ነገር ሲለኝ እኔ የትም ቢሆን የትም ካንተ ጎን ነኝ፣ ምንም ችግር የለም፣ ቃል ቃለው በዛው በቃሌ ነኝ ያልኩት። እሺ አለ። አንቺ ቤት ላይቭ ላይ መጣ ሊሄድ አንቺ ላይቭ ላይ እንደሚመጣ አልነገረኝም። አየሁት ላይቭ ላይ እኔም አንቺ ቤት ስለሆነ የምውለው አየሁት። ያለውን ነገር አወራችሁ ምናምን። ታንቺ ቤት ተወረደ በኋላ ሪከርድ ያደረገልኝ እንዲህ ነው ብሎ ቦይሱም አለ። ምን ብሎ ሪከርድ ቦይሱ አለ። ልክልሻለሁ። እሺ ምን ብሎ ነው ያደረገልኝ? ልክልሻለሁ። የዛኔ ትሰማዋለሽ፣ ታሰሚያቸዋለሽ ለህዝቡ ማለት ነው። እሺ እና እንደዚህ ነው ያለኝ። ሪከርድም አለ ያለብኝ ብር እንዲልክለትና ያው አንዳንድ ነገር ገና ሀገር መውረዱ ስለሆነ ባንክም አልከፈተም ምናምን በወንድም አካውንት ነው የላኩለት። ኦኬ እኮ ቸገረኝ የምበለው አጣው ላኪልኝ አለሽ። ምን አለሽ? ለምንድን ነው ብር የጠየቅሽ? ለምን? አይ አስቸኳይ ካለሽ ለፓስፖርት ለአንዳንድ ነገር ምናምን ማለት ነው። እሺ ፓስፖርት ምናምን እንደዚህ አስቸኳይ ካለሽ የሚልም አለ። ቦይስ ነው ልክልሻለሁኝ። አስቸኳይ ካለሽ ላኪልኝ፣ አካውንት ላክልሽ እኔ እስከማስተካከል ማስታወቂያ ምናምን እኮ ብር ላኪልኝ። ለምን ብድር ነው ሰርች? አይ እንዴ ባልና እንደ ሚስት እኔ ልንተጋገዝም ቃል ስለተገባባን በወንድምየው ፊት በዛን እንትን ነው የላኩለት። ኦኬ ያኔ ወንድምየው ሲያነጋግረን ያደራ ልጅ ናት፣ አባቷ እንደዚህ ብሎኛል፣ ባላህ ላይ ያደራ ስለጣለ መነጋገር ያለባቸውን ነገር እኔ ፊት ነው የምትነጋገሩ ሲል እሱ መስፈርት ያቀረበው ልጄን እንደ ልጇ ልትወድ ነው ያለው። እሺ ብዬ ታምኜ ተቀብያለሁኝ። እኔ ደግሞ ያቀረብኩት አንዳንድ ማስጨረሳቸው ነገሮች ነበሩ በቤቱ ጉዳይ ምናምን፣ የእንደዚህ ያክል ወር ደሞዝ ያስፈልገኛል ብዬ ነገርኩት። ኦኬ ብሎ ተስማማ ማለት ነው። ይሄንን ነው እኔ የእንደዚህ ወር ያክል ደሞዝ ያስፈልገኛል ማለት የገዛ ደሞዝሽን ለወደፊት ለሚያገባሽ ባልሽ የእንደዚህ ያህል ወር ደሞዜን ለብቻ ይጠቀማለሁ ብለሽ ፍቃድ ትወስጃለሽ ማለት ነው።
እሱ ምን ብሎኛል መሰለሽ? ባልና ሚስት እስከሆነ ድረስ የብቻ ያግል የሚባል ነገር የለም ብሎኛል በፊትም። እኔም ተስማምቻለሁ። አልዋሽም ማለት ነው። አሁን ባሌ እንዳይሰማ ፕሊስ። እኔ ከቲክቶክ የማገኘውን ጊፍት በማስታወቂያ ማገኘውንም ለባሌ ያልሰጠውም ሂውማን ሄር እና ልብሶች፣ ጌጣጌጥ ምናምን፣ ጫማ፣ ቦርሳ ነው የምገዛበት። አሁን ይሄን ከሰማ ደግሞ ብቻሽ እየበላሽ ይለኛል። ጥያቄ አለኝ። በሸሪዓው መሰረት ነው የተጋባ ነው ብላ ካለች ሸሪዓው እንደዚህ አይነት ነገር አያዝም። ስለዚህ ሸሪዓን አታስታኩ። እዚህ ይሄን ልገልጽ ነው። ሸሪዓ አትበይ። እሺ ያው እሱና እኔ ስንነጋገር በዛን ታይም ወንድሙ ሲያነጋግረን እሱም ሰርቶ እኔም ሰርቼ በአንድ ላይ ገንዘብ ልናደርግ ነው። ይሄንን አልዋሽም። ኦኬ የእናንተ ስምምነት። እኔ ግን አንድ ላይ ከማድረግ ሸሪዓው ሴት ሰርታ ለወንድ ብር ትስጥ አይልም። ሸሪዓው በፍጹም። ግን የእናንተ ስምምነት አይደል? እኔ እኮ ታዲያ በሸሪዓ ተጋባን እኮ ነው ያልኩት። ሸሪዓው ፈቅዶ ብር ሰጠው አላልኩም። በሸሪዓ በሐላል ኒካህ ታደረገ ማለት ነው። ጥሩ እሺ። እና የወንድሙን አካውንት ላከልኝ፣ ላኩለት። ኦኬ ስንት ላክ? ቆይ አንዴ ወረቀት ማሪ፣ ቆይ እናቴ፣ ቆይ አንዴ። እኔ እዚህ ቤት ልጆቹ ክፍሌ እየገቡ እስክሪብቶዬን አይንኩ ብያለሁ። በየቀኑ እስክሪብቶ ይጠፋብኛል። ትናንትና አንድ እስክሪብቶ ጠፋ፣ ዛሬ አንድ። ቆይ የመጀመሪያው ዙር እሺ ይቅርታ፣ እሺ የወንበሬ ድምፅ ይደብራል። እንትን ፈስቼ ምናምን እንዳይመስላችሁ የወንበሩ ድምፅ ነው። እሺ ዙዙ የመጀመሪያው ዙር የላክሹ ስንት ነው? 80 ሺህ ብር በኢትዮጵያ 80 ሺህ። እሺ ደረሰኛለኝ፣ ቦይስ አለኝ፣ ላኪልኝ ነበር። እሺ የመጀመሪያ ዙር 80 ሺህ ላክሽ። እሺ እንደገና ደግሞ ኋላ ላይ ያንን 80 ሺህ ብር ፓስፖርትና መንጃ ፍቃድ ጀመረ መሰለኝና ያው በሰዓቱ ላይ እጁ ላይ ብር እንደሌለውና ያለውን በእጁ እንደከፈለ ምናምን ነገረኝና 40 ሺህ ብር ላኩለት። ሁለተኛ ዙር ሁለተኛ ከዛ አንቺ ላይቭ ላይ መጥቶ ሁለተኛ ዙር ይረዳት ሲል 40 ሺህ። እሺ አንቺ ላይቭ ላይ መጥቶ ህዝቡ የምንርዳው ምናምን ሲል 100 ሺህ ብር እችልሃለሁ ያለኝ ሰው አለ አላለም? አዎ ብሏል፣ አስገብቷል 100 ሺህ። እኔ እችልሃለሁኝ ሳይሆን ያልኩት ያው ባለው ነገር ኢትዮጵያም ከሆነ የተወሰነ ሰርች ሀገር ገብተን በአንድ ላይ እንደምንኖር መምጣትም ከሆነ በዛን ታይም ነው እንጂ ይህን ያህል እችልሃለሁ ብዬ አላልኩትም። ከዛ መጣና አንቺ ቤት እንደ ባልና ሚስት ስላሰብሽ እንደ ባልና ሚስት ስለምታይ አንቺ እሱን እንደ ባል ስለምታዩ በቃ ሚስት ደግሞ ለባሏ ታደርጋለች ብለሽ የመጀመሪያ ዙር 80 ሺህ፣ ሁለተኛ ዙር 40 ሺህ፣ ሶስተኛ ዙር ደግሞ 100 ሺህ ላክሽለት። አዎ ከዛ ቆይ እንዴት እንደላኩለት ልንገርሽ። አንቺ ቤት መጣና 100 ሺህ ብር ቃል የገባልኝ አለ በፍሪ ቪዛ ከሆነ አለ አይደለ? ግን አንቺ ቤት እንደሚመጣም አላወራኝም። 100 ሺህ ብርም ሂጅ እዛ ልናገር ነው አላለኝም። አንቺ ያንን ታወራች በኋላ ከላይቭ ከወረደ በኋላ ነው ቦይስ ያደረገልኝ። ያው እንግዲህ 100 ሺህ ብር ከኛ ነው ምናምን ነገር ብሎ ቦይሱን አለ ልክልሻለሁ ማለት ነው። እሺ ስለዚህ አንዴ ሶስተኛ ዙር ላይ 100 ሺህ ጠቅላላ 220 ሺህ ማለት ነው አውጥተሻል እስካሁን። እሺ አዎ በዛን ታይም ያው እንደዚህ እያወራራን ነገር ፕሮሰሱን ውስጥ የሚጨርስለት ድረስ እየጠበቀ እያለ እንደዚህ ተወሰነ። ይሄን በቅርብ ነው ዱባይ ከመሄዱ ቀደም ብሎ ነው የላኩለት። ያው እጁ ላይ እንደሌለው ስጠይቀው ምናምን ያለውን ነገር ያው ኢትዮጵያ ኑሮ ውድነትም ስላለ ምናምን እጁ ላይ እንደሌለው ምናምን እና ካልሽ ማላኪልኝ ብሎ ደግሞ 40 ሺህ ብር ላኩለት አለ የደረሰኝ ሁሉ። እንዴ ወደ ኋላ ትመልሽና ማሪ፣ ሁለተኛ ዙር 40 ሺህ ብር እኮ ተመዘገበ። ድጋሚ ሌላ 40 ሺህ ብር ሌላ ነው ሌላ ከ100 ሺህ በኋላ አራተኛ ዙር ላይ እሺ፣ አራተኛ ዙር ወደ ዱባይ ሲመጣ አንዳንድ ነገሮች የሚገዛበት ነው። ከመምጣቱ በፊት ነው እኮ ወዲያውም ተላለቀለት። ዱባይ ሊመጣ ሊዘገጃጅ አንዳንድ ወደ ዱባይ ይዞ የሚሄደውን ነገር ሊገዛዛበት ነው 40 ሺህ ወይስ ለምንድን ነው?
ዘገጃጅበት ሳይሆን ያው በዛን ታይም ስናወራ ምናምን ነገር ያው በእጁ ላይ እንደዚህ እንደሌለውና እንደውም የመንጃ ፈቃዱን እንትን አላለም አላስተካከለም መሰለኝና 50 ሺህ ብር እኮ አለኝ ለሰውየው ሰጥቼዋለሁኝ ጓደኛ ስለሆነ ሰጥቼ እንደ ቀብድ ነገር ሰጥቶት መሰለኝ። ኦኬ 50 ሺህ ብር አለኝ ካለሽ አሁን በእጅሽ ላይ ላኪልኝ አለኝ። 40 ሺህ ብር ላኩለት የመጨረሻ ማለት ነው። በአራተኛው ዙር 40 ሺህ ላክሽ፣ በአጠቃላይ 260 ሺህ ላክሽ። 260 ሺህ ከዛም ተመሄዱ በፊት እኔ የምቆይ ከሆነ ያለሽን አቅም አንቺ ነሽና የምታውቂው የምትመጪ ከሆነ ነይና ተገናኝተን እኔ የምቆይ ከሆነ እኔ ልሂድ አንቺም ደግሞ እንደዚሁ ተጀምሮልሽ እንሄዳለን አለኝ። እሺ ብዬ ፕሮሰስ ጀመርኩኝ ኤምባሲ ማለት ነው። እሺ ተመዘገብኩኝ። ኦኬ በዛን ታይም እሱ ተፈጠነለትና ዱባይ ገባ። ኦኬ ዱባይ ገባ። ከዛ በፊት ኢትዮጵያን በአንዳንድ ነገሮች እንጋጫለን። ያ ማለት ምንድነው? የሆነ ለምሳሌ አሁን ወደ ደሴ እንዲሄድ ቪዲዮ ሰራ ያ ሴት ጋራ ማለት ነው። ከሴት ጋር ዙዙ እንደውም ምን ያላየው ሴት ጋር ቆይ ልነግርሽ ቆይ ልነግርሽ ነው። ቪዲዮ ሰርቶ ከዛ በWhatsApp በመጣና ሪከርድ ያደረገልኝ። እኔ አላየሁትም ነበር። ዙዙ እሷ ያጎቴ ልጅ ናት፣ ቪዲዮውን አይተሽ ሌላ እንዳይመስልሽ ለቪዲዮ ነው ያጎቴ ልጅ ናት አለኝ። እሺ ምንም ችግር የለውም ግን ዲኤንኤን ተመርምረህ ታመጣለህ እያልኩ ሳቅኩበት እንደቀልድ ማለት ነው። ኦኬ ከዛ ያው ደሴ እያለ ምናምን እንደዚህ የሆነ እሱ ቤት የሚለቀቆቹን ቪዲዮዎችን ለቫይራል እንዲወጣለት የሚያደርገውን የሚሰራውን ቪዲዮ ነግሮኛል። ስለዚህ ከሱ ቤት የወጣ ነገር ሳይ እጠይቀዋለሁ እና ለምን እንደምጠይቀው ታውቂያለሽ? ዙዙዬ ከሱ ቤት የወጣ ነገር ማለት ምን ማለት ነው? ላይክ አይ ዶንት አንደርስታንድ። እኔ አልገባኝም። ግልጽ አድርጊ። አሁን ለምሳሌ ሴቶች ጋር ቪዲዮ ተሰርቶ ሌላ ሰው ሲለቀው ጠይቄው አውቃለሁ። ሴቶች ሌላ ሴት ጋር ቪዲዮ ተሰርቶ ማለት ነው። እሱ ከሌላ ሴት ጋር ቪዲዮ ሲሰራ ቪዲዮ ሰርቶ ሌላ ሴት ጋራ ደስ ይላል ለሌላ ልጅ ላከላትና እሷ በቤቷ ለቀቀች። ያንን ኦኬ በአንተ ቤት የምትለቀው ምንም አይነት ነገር ለቪዲዮ ነው ቫይራል እንዲወጣልኝ ነው ብለሃልና እቺ ከየት መጣ? እኔ ማለት ማናት ነገር ነው ገባሽ አይደል? ሲጀመር የሆነ ነገር ሳይ ልክልታለሁኝ። እኔ ያንን ነገር የምልከው ለጭቅጭቅ ለነገር ሳይሆን ያው ማለት ማናት ነገር መልስ እንዲሰጠኝ እንዲያስረዳኝ ነገር ነው ገባሽ? እሱ ግን ቅናት መቆጣጠር ምናምን እንደዛ ነው የሚወስደው። እሺ እንደዛ እያለ ተጣላን። በመሃል ሰው ገብቶ ምናምን አስታረቁን ማለት ነው። የሆነ ነገር በተፈጠረ ቁጥር በቃ ቶሎ ብሎ ስልክ ነው የሚዘጋው ስልሽ ማውራት አይፈልግም። አሁን አንድ ሰው ባልና ሚስት ወይንም ደግሞ ሆነ ሰው ተጣላሽ አይደለም ወይ ቆየት ብለሽ በማግስቱ ልትታረቂ ትችያለሽ፣ ወይንም ደግሞ አንድ ሰው ይቅርታ ካለሽ ልትመልሽ ትችያለሽ። እሱ ምንም ብትጽፊለት አይመልስም፣ ጸጥ ነው የሚለው። እና እኔ ለቤተሰብ አካል ተናግሬ ነው ያው ይቅርታ ብዬ ማለት ነው የታረቅ ነው። እኔም እንዳስታርቃችሁ ከዚህ ጋር መጥተሽ ነበር፣ አስታርቂያችሁ ነበር አይደል? ልመጣልሽ ነው እሱ። እሺ ከዛ እንደውም አንቺ ቤት ላይቭ ላይ እንደምንጋባ ሲነግረኝ እኔ ምንም ችግር የለም አንተ ፈቃደኛ ከሆንክ፣ ግን እኔ በካሜራ አልወጣም፣ እኔ በቪዲዮ በሶሻል ሚዲያ መውጣት ስለማልፈልግ አልወጣም፣ ግን ተጎንህ አለሁኝ፣ ምንም ችግር የለም ብየዋለሁኝ። ከዛም ደግሞ ስንነጋገር እሱና እኔ በዙዙ በሚለው አካውንት እሱ ቤት ከልጆች ስለነበሩ አብረን ስለምናወራ ምናምን ላይቫቸውን ከከፈቱ እንደዚህ ሸርም ሲያደርጉልኝ ስለምናድ ዙዙ በሚለው አካውንት እንዲጠቀም አልፈለገም ነበር በሰዓቱ። ለምን ስለው ማለት በቃ አይፈልግም፣ ሰው ይተናኮልሻል፣ ትላንት ሰዋራቸው የነበሩ ሰዎች መተው ሊረብሹሽ ይችላሉ፣ የሆነ ነገር እንዲሉሽ አልፈልግም ሲለኝ ምንም ችግር የለም እኔ ማለት በቃ አንተ መክሰስ የፈለገ አንተን የሆነ ነገር ማድረግ የፈለገ ሄዶ መክሰስ ይችላል። የሆነ ነገር ካለ ራሳቸው ሄዶ ማውራት ይችላሉ። እኔ ማንም ቢሆን አይረብሸኝም። እማየው ያንተንና ያንተን ብቻ ነው እለዋለሁኝ እንጂ ይሄን ዙዙ የሚለውን አካውንት ራሱ እንዲቀይር ይፈልግ ነበረ። በእርግጥ ብዙ ሰው አያውቅም። እንደውም እኔ አንቺንም መጥቼ ጠይቄሻለሁኝ። ይሄም ነገር አስቀይሞታል። ምንድነው የዛኔ ላይቭ ላይ ማግባት አይፈልግም
ሰርቶ ወዲያው መክፈለው ብለሽ ነበር አይደለ ሀቡ? ወይስ ሌላ ነው ያለ ባልሳሳት? አዎ ያን ነገር ቅንጭላቴ ላይ ጥያቄ ፈጠረብኝ። ሀቡ ሀቀኛ ናት። በዛ ላይ ደግሞ አላህ አላለውም እንጂ እሷ ላይ ብላይ ልንጋባ ነው ብሎ ነግሮኛል። ሀቢባ እያወቀች ነው ይሄንን ነገር ማግባት አይፈልግም ያለችው ወይንስ አታቅ ነው ብዬ ነው ያንን ጥያቄ መጥቼ የጠየኩሽ። ጥሩ አዎ ምን የጠየቅሽኝ መተሽ ለመጀመሪያ ጊዜ ቁጥሬን ከሱ ወስደሽ እውነት እሱ አህመድ ነግሮሻል ወይ እኔና አህመድ አንቺ ቤት እንደምንጋባ ሰርጋችን አንቺ ቤት ላይቭ ላይ እንደሚሆን ነግሮሻል ወይ ብለሽ ለመጀመሪያ ጊዜ የጠየቅሽኝ አይደል? ኒካህ እንዲያደረግንና ጥያቄ ጋቡ እንደሆነ እንደነገረኝና እንዳልነገረኝ ልታጣሪ መጣሽ። አይዶ ነው ቁጥሬን ከማን እንደወሰድሽ። ከዛ አዎ እውነት ነው ነግሮኛል አላልኩሽም? እውነት ነው ብለሽኛል። የወሰድኩት አዎ እኔ ደግሞ መብት የለኝም የአንድን ሰው ፕራይቬሲ ሚዲያ ላይ የማውጣት መብት የለኝም። ሁለታችሁ ይፋ ሳታደርጉት እኔ ይፋ የማድረግ መብት ስለሌለኝ ነው የዛኔ ሴቶች አግብተሃል ወይ ቆንጆ ነህ ምናምን እያሉ ኮመንት ላይ ሲጽፉለት እሱ ድሃ ነው ማግባት ሳይሆን አላማው ሰርቶ ህይወቱን መቀየር ነው አላማው ሰርቶ ልጁን ማሳከም ነው አላማው ያልኩት። እናንተ ቀድማችሁ ሚዲያ ላይ ያላወጣችሁትን ፕራይቬት ላይፋችሁን እኔ የማውጣት መብት የለኝም። እናንተ ስታወጡት ነው አስተያየት የመስጠት መብት ያለኝ። እናንተ የደበቃችሁትን ነገር እኔ የማውጣት መብት የለኝም። ገባሽ? እና እኔ መጥቼ የጠየቁሽ ጥያቄ ስላደረብኝ ነው ማለት በቃ በፊት ያው እንደሚያሳውቅ እንደውም እኔ መውጣት አልፈልግም ብየዋለሁ። ግን ተጎናለሁኝ አንተ ይሄን ነገር የሚያስደስትህ ከሆነ አንተ በዚህ ነገር ላይ እንትን የምትል ከሆነ ምንም ችግር የለም ተጎናለሁ። ግን እኔ ቪዲዮ ማለት ካሜራ ምናምን እንደዚህ ላይ ቁጭ ማለት አልችልም ከጎናለሁ ብየዋለሁኝና ያንን ነገር ጥያቄ የፈጠረብኝ ለምንድን ነው መደባበቅ ይፈልጋል ማለት እንዲታወቅ አልፈልግም ትዳሩ በይፋ። እኔም የመሰለኝ እንደውም ምንድነው የላኩልሽን ቦይስ አለ ትከፍቻለሽ የመጨረሻ ተጣላንበትና ምሳሌ በቃ የልጁ እናት ብሩን እንድትከፍል መግባቱን የሆነ በሰማይ የሆነ ነገር የምትቀይስ ምናምን ነገር ነበር የመሰለኝ። በራሴ ነው ይሄንን ወሰርኩት እሱ ብሎኝ አይደለም ብቻ አላቅም እንደዛና ከዛም በአንዳንድ ነገሮች ለማለት የፈለግሽው ዙዙዬ መጀመሪያ ሪሌሽንሺፓችንን ይፋ የማያወጣው የሚደብቀው የቀድሞ ሚስቱ ያለባትን ዕዳ እንድትከፍል ፈልጎ ይመስለኝ ነበረ። አሁን ግን እንደተረዳሁት እሱ የሚደብቀው ለዛ ሳይሆን ሌላ ሴት ለመጥበስ እንዲያመቸው ለማለት ፈልገሽ ነው? አይ ሌላ ሴት ለመጥበስ እንዲያመቸው ነው አይደለም። ግን ለምን እንዲደበቅ እንደፈለገ አላውቅም። ሌላ ሴት ለመጥበስ ነው አለ። ምን እንደውም አህመድን በጣም ነው የማምነው። ለምን እንዲያመንኩት ታውቂያለሽ አንቺ ቤት ነው የምውለው። የብዙን ሰው ታሪክ እሰማለሁኝ። በህይወቴ በጣም ጠንቃቃ ነበርኩኝ። ለመጀመሪያ ጊዜና ሰውን ያመንኩት አህመድን ነው። በቃ ሙሉ ልቤን የሰጠሁትና መቼም ቢሆን አይጎዳኝም። እንደውም አጠክሬው ከጎኑ ሁኔ በአንድ ላይ ሆነ ሰርተን ተቀይረን በቃ የሆነ እንደዛ ነው የማስበው። ገባሽ? ትልቅ ነገር ነበር የማስበው እንደዚህ ባጭር ምናምን ሳይሆን በቃ አይዞህ ብዬው ካለበት ነገር ተነስቶ ይህን ነገር ደግሞ ያደረኩት የተጎዳ ሰው ስለሆነ እውነተኛ ታሪኩን መጥቶ ስለተናገረና ሁሉም ነገር ያወራው ነገር እውነት ስለሆነ ነው። እና ዱባይ ገባ። እኔም ፕሮሰስ ጀመርኩኝ። ከዛም ላይቭ ላይ እንግዲህ ብዙ የምሳሳታቸው ነገሮች ነው የምሳሳቸው ሲል የረሳኋቸው ይኖራሉ ምናምን። የመጀመሪያም ነው እንደዚህ ብዙ ሰው ባለበት ማውራት እንትን ስልና ሳወራና በውስጥ ጻፍልን በውስጥ መልስልን እንደዚህ ነው ምናምን ሲሉ ጠየቅኩት። እኔ ኢትዮጵያም እያለ ምንድነው ማለት እንዲያስረዳኝ ነው እንጂ እንደዚህ እሱን የሚረብሽ እሱን መጨቃጨቅ እንደውም ወላሂ በጣም ነው አላህ ምስክሬን በጣም ነበር መሳሳለት። እንዲከፋው አልፈልግም ነበር የተጎዳ ሰው ነው ብዬ ስለማስብ በቻልኩት አቅም እንዲደሰት ነበር የምፈልገው። እና ላይቭ ላይ ዱባይ እንደመጣ ላይቭ ላይ ገብቶ በውስጥ ኢንቦክስ መልስልን ምናምን ሲሉ ሁሉም ሰው በውስጥ ይላል ምንድነው ምናምን ነገር ስለው አይ የምታውቁትን መንገድ እየጠየቁኝ ነው እና ደግሞ ቪዲዮ እንደዚህ የጠፋ ሰው አፋልጉንም እያሉ በዛ ነው። እንደውም እኮ እኔ ላይቭ ላይ እንደተመጭምልሽ ይሄን ነገር እያየሽ እንድትረበሽ ስለማልፈልግ ነው ምናምን ነገር አለኝ። ኦኬ እሺ በቃ ይቅርታ። ያው እኔ ይሄንን ነገር የምጠይቅህ ሌላ ነገር ሳይሆን ምንድነው አሁን የሆነ ነገር ስታይ ምንድነው ምናምን ብለሽ ትጠይቂያለሽ። እኔ በዛን አይነት አንግል ነው የምጠይቀው። እሱ ግን መጨቃጨቅ፣ ጠብ፣ ቅናት ምናምን ነው የሚመስለው። ማለት የሆነ ነገር ስታይ ካልጠየቅሽ ጠይብ ተየት ነው መልስ የምታገኘው?
እንደዚህ ነው ብሎ መጠየቅ እኮ መጨቃጨቅ አይደለም። አለ አይደል? አሁን ምሳሌ እኔ ቢጠይቀኝ እነግረዋለሁ፣ እንዲህ ነው ብዬ አስረዳዋለሁ። እና ለመጀመሪያ ጊዜና ባለትዳር ላይ ብሎ የተናገረው አንድ ጊዜ ላይቭን ከፍቶ ጓደኞች ምናምን ነበሩ እና በቃ ዳሩት ምናምን አግባ ምናምን ሲሉ አረ እኔ ባለት እንዳለው ስለሚያውቅ ይሄ ነገር እንደሚያስቀይመኝም ስለሚያውቅ እሱ ላይ በላይ እንዳለው ስለሚያውቅ ባለትዳር ነኝ ብሎ ሲል ትንጫጭበት ምናምን እንደዚህ ሲሉ ሁላቸውም በቃ ወሬ ቃየስ አደረገ። እኔ እንዲል የምፈልገው እሷ ናት ሚስቴ ብሎ ሚዲያ እንዲያወጣኝ ሳይሆን ለምሳሌ አንድ ሰው ሲጠይቅሽ ስለ ግል ጉዳይሽ አለማውራት ትችያለሽ፣ ወይንም ደግሞ በህይወትሽ ሰው እንዳለ ስለውም የነበረው ይሄንን ነው። በህይወቱ ሰው እንዳለና ደግሞ ከፈለገ ባለትዳር ብሎ እንዲዘጋ ነው የምፈልገው እንጂ እኔ ሚዲያ አውጣኝ ፖስት አድርገኝ ምናምን አይደለም የምፈልገው። ያንንም ነገር መጀመሪያ ነግሬዋለሁ፣ ሚዲያም እንደማልፈልግ እኔ ማለት ነው። እንደውም አንድ ጊዜና ታልናገር ያላለፍኩት አንቺ የምትፈልጊው መታወቅ ነው። መታወቅ ከፈለግሽ ከኔ የበለጠውን ታዋቂን ሰው አግቢ ብሎኛ ቃል ማለት ነው። እንደዚህ ሲለኝ ራሱ እኔ መታወቅ አይደለም የምፈልገው፣ ግን አንድ ሰው ባለትዳር መሆን ወይንም ደግሞ ሚስት አለኝ ብለህ ባትል በህይወት ሰው አለ ወይም ሰዎች ሲጠይቁ እንዳርህ አግባን ምናምን እያሉ ይጽፋሉ ላይ ማለት ነው። እህቴ ልዳርህ እንደዚህ ነው ምናምን ሲሉ አንድ ሰው በህይወት ሰው አለ ወይንም ባለትዳር ነኝ ወይንም ደግሞ ያንን ነገር አለማንበብ አለመመለስ ይችላልሽ ማለት ነው። እና በዛ እያለ የመጨረሻ የተጣላ ነው። ምልክት ላደርግልሽ እና ቦይሴን ትከፍቻ አቦዬ እኔ ማለት ብዙ ማውራት ስለማልችል ብዙዬ ካወራን ትንሽ ስለቆየ እንዲመጣልኝ እንትን በይልኝ፣ ሚስኮል አድርጊልኝ ወይም የሆነ ነገር ጻፍልኝ እንዲመጣ ከላይ ታውቂያለሽ። ቁጥሬን በእርዳታ በምን የተለያየ ሰው ስለሚወስድ በጣም እንትን ሆኗል። 1100 ብታምኑ 1199 ያልተከፈተ ሜሴጅ አለ ብላችሁ ታምናላችሁን? አታምኑ። እሺ ሃይ በይኝ አቡዬ አንቺ ሚውት ታደርጊውና ሃይ ብዬሻለሁኝ ወይንም ቮይሱን እንትን በይና ከዛ ጨርሳለሁኝ። እዛ ቮይስ ላይ የምጨምረው ነገር ስላለኝ ታዳምጪዋለሽ። ለአህመድ ብዬ ያደረኩት አንቺን የመጣሁት ምንድነው? ሃይ በይኝ ዘምዘም ያይ ጊዜ ሚስት ብዬ ነው መጣልኝ። ዘምዘም ያይ ጊዜ ሚስት ብዬ ነው ሲያረኩት አቢባዬ ሳደረጊና ሚውት አድርጊና አቢባ ለሱ ቦይስ ያደረኩትን የላኩልሽን እሺ እሺ እና ከፈችው እዚህ ህዝብ ነው ማለት ነው። መንደይ ላክሽው ሰኞ ነው ላክሽው እስከ ዛሬ ሳላየው ነው መንደይ ላክሽው ነው የሚለው። ረዝሙ ቦይስ አለ አይደለ? ረዝሙ ቦይስ ምልክት አድርግልሽ ማንኛው እንደምከፍች እንደዚህ እንደ ሪፕ ነው ይሄን ብለሽ ሌላክሽው አንድ ነው። መንደይ ነው መንደይ ሰኞ ነው የሚለው። ሰኞ ዛሬ አርብ ነው። ከ5 ቀን በፊት እናቴ እኔ ቤት እየቀየርኩ ቢዚ ነኝ እንኳን የሰው ዋትስአፕ ቮይስ ልሰማ ቀርቶ እኛስ አስታርቂያቸው እያላችሁ እኛስ ትላላችሁ። የሚታረቁ ከሆነ ለምን ትሰማላችሁ? ምን ያደርጋል? እንዲታረቁ የምትፈልጉ ከሆነ ይቅርባችሁ። ይሄንን የሰው ገበና ማውጣቱ እና ይታረቁ። ኒውስ አድርጌ እያበራሁ ነበርና ይሄ ብዬ ጽፌልሻለሁ። እሱም ቦይስ የኔ ነው። የመጨረሻ ጠባችን ያረኩበት ቦይስ ነውና ልስማ እኮ ኒውስ አድርጌ እሰማለሁ። በላይ አልረዳ ብሩን አስገብቷል። ይኸውልህ አልረዳ ብሩን አስገብቶ 7 ሰዓት ከ3 ደቂቃ አሁን ከ29 ነው። ከ27 ደቂቃ በፊት ብሩን አስገብቶ ደረሰኝ ልኳል። ኦኬ ስለዚህ ጨርሰናል ማለት ነው። 3086 ድርሃም አስመልሼ ልካለሁ። ከረዳ ብርህን ተረክበህ የፈለከውን ነገር ወስን። እሺ ወንድሜ ነገር እንትን ብለህ የሆነ ቤት ሄደህ ነገር እንደምታማኝ አውቃለሁ። ለብር አሰባስበሽ ዕቃ ማሰሪልኝ ብያት እምቢ አለች ብለህ ሌሎች ሰዎች ጋር ሄደህ እንደምታማኝ እርግጠኛ ሆኜ እነግርሃለሁ። ለምን እኔ ለጤነኛ ሰው ብር አላሰባስብም። እኔ ለታማሚ ብቻ ነው ብር የማሰባስበው። አለቀ።
ትናንትና ደም እየሸና የነበረ ልጅ ነበር። ቁጭ ብዬ እርዳታ እስከ እኩለ 7 ሰዓት ለሊት ድረስ ሰበስበ የነበረው ይኸው ለበቄ ልኬለታለሁ። ደረሰኙን በቄን አውራውና ገንዘቡን በካሽ ይስጥክ። ደረሰኙን ለበቄ ልኬለታለሁ። እሺ አሁን ሜንሽን ያረግሽውን ቮይስ ልስማው። ግድ ነው አሁን መስማቴ? አዎ ያኔ ህዝቡ ላይ ከፈችውና ምሳሌ እየተጣላንበትን እኔ አሁን ዙዙ መታረቅ የምትፈልጊ ከሆነ እዚህ ጋር አልክፈተው፣ በኋላ እንዳትጸጸቺ። መታረቅ የምትፈልጊ ከሆነ ምንድነው ነገሩ? ብቻዬን ልስማና ለወስን መከፈት ያለበት ነው የሌለበት መስማት ትቻይ። እንደውም እኮ ስሚው ብዬሻለሁ። የዛኔ ምንድነው ያልኩሽ? ሲመጣ እሱም ቦይስ አድርጌለት ነው መጨረሻ። ዝም ብሎ የወጣት የወጣጤ ፍቅረኛሞች የመቀናናት ቮይስ ቁጭ ብዬ የምሰማበት ጊዜ የለኝም። ስንት ታማሚ ተደርድሮ የሚረዳ አሁን። እሺ ልስማውና ከዛ ምንም ችግር የለብኝም። እዚህ ጋር ልክፈታ። ይስማ ወይስ አይስማው? ዙዙ ህዝብ ይስማ ወይስ አይስማው? ይስማው። ምንም ችግር የለብኝም። ይስማው ይስማው፣ ምንም ችግር የለብኝም። አቡ ግን በቪዲዮ ትውጣ። ህዝብ ይስማው ግን በቪዲዮ ትውጣ። ሁለታችንም በቪዲዮ እንወጣለን። በቪዲዮ ትውጣ። እሺ ቆይ አንዴ ስልኬን ትግማይቱ ጥሩ ስለሆነ ያው ልከፍታው ነው። ይኸውልሽ መታረቅ የምትፈልጉ ከሆነ ገበናችሁን ከዚህ በላይ ተዘዝሩ። አይ መታረቅ አንፈልግም ካላችሁ አፈንዱት። ያላ ምርጫ የእናንተ ነው። ምን ያለና ምርጫ ይኸውልሽ ሀቢባኔ ልንገርሽ፣ መታረቅ ትፈልጊያለሽ አትፈልጊም? ወስኝ ዘዙዬ። የማትፈልጊ ከሆነ አልፈልግም። ምክንያቱም አድምጪኝ ማህቡዬ፣ እኔ በውስጥ እንድታስታርቂኝ አድምጪኝ። በሌለውበት አታውሪ። መጥቻለሁ። ስፒከር ላመጣ ሂጅ ነው። ስልኬ ማይኩ ስለተበላሸ እሺ ንገሪኝ። ይኸውልሽ ውዴ፣ እኔ መታረቅ የምፈልገው መቼ እንደሆነ ታውቂያለሽ? ለአንቺ በላኩልሽ። አሁን እሱን የመጀመሪያ ስንጣላ ለቤተሰቦችም ተናግሬያለሁ እንዲያስታርቁን። ማለት ይሄ ቦይስ ላይ ጥፋት ካለኝ በቃ ምንድነው እዛ ላይቭ ላይ የሚያጣላና የሚያጨቃጭቀን ነገር ምንድነው? በቃ ባለትዳር መሆኑን መናገር አይፈልግም። ገባሽ አይደለም? እሱ ራሱ እሱ ላይ አሁን ቮይሱን ልስማና ጥፋት አለሽ የለሽም ልንገርሽ። ለብቻዬ ሰምቼ አፍጠኛው ማፍጠኛ ላይ 2 ላይ አድርጌ እንደዛ ላድርግልሽ። እሺ ሲጀምር ይሄ ስለሱ አይደለም የሚያወራው፣ ስለራስሽ ነው። ያወራል ወዴ ያወራል። አህመድ ብዬ ጀመርኩበት ረዝም ቦይስ አለ፣ እሱን ይው ማሪ 8 ደቂቃ ምናምን ብቻ እንግዲህ ሰማ ነው። አላሳዝንም? በማይኛም ጨነቀን ወይ አልሰማን ወይ ምን አላለን። አንቺ ተናገሪ። ስሙት በቃ ችግር የለም። ስሙት ብላ ለራሷ ሀቡዬ እንዴ ምን ነው ጊዜ ወርቅ እኮ ነው። ሀቡ ወደ ገደለው ማሪ እኮ ምንድነው ወራስሽ ወደ ገደለው ከሆነ እኔ ልንገርሽ ለምንድን ነው ከሴቶች ጋር የምታወራው ላይቭ ላይ? የኔ ቆንጆ የኔ ማር ለምን ትላለክ? ሴቶቹን 2 ቁጥር ላይ አድርጌ በጣም እያሮጥኩኝ ትንሽ እንደሰማሁት ያው ለምን ሴቶቹን የኔ እህቴ ለምን እያልክ አታወራም? ለምንድን ነው ከሴቶች ጋር የኔ ቆንጆ የኔ ማር እያልክ የምታወራው? ለምንድን ነው በውስጥ እናውራ የሚሉክ? እና ለምንድን ነው ባለትዳር መሆንክን የማትናገረው ላይቭ ላይ? ለምን አትናገርም? ባለትዳር ነኝ ለምን እያልክ አትናገርም ነው የሚለው ቮይሱ ግማሹ ትንሽ እንደሰማሁት። ሀቢባ እኔ ደግሞ ልንገርሽ ይኸውልሽ ያልኩት ምንድን ነው ቤገም የሆነች ልጅ አስገባና መስፈርቱ ነው እንጂ ሲናገር የነበረው ባለትዳር በቃ ታይም እየጻፉልህ እኔ ላግባ ከኔ የት ልዳር ምናምን ሲሉ ምንድን አንድ ነገር ወላሂ አሁን እሱ ማለት ነው ስራ ብር እሰጥሃለሁ ብላኛለች ድረስ ብሏል ሄዶ ለቤተሰብ አካል። እኔ እንደዛ አላልኩም። እንደውም መጀመሪያው ላይ ሲኑማ እኔ እንዲሰራ እንዲጠነክር እንደውም አብረን ሰርተን እንድንቀየር ነበር እቅዴ። ግን ምንድነው ይላቸዋል ማሬ የኔ ፍቅር እንደዚህ ይሆናል አይደለ ማሬ
ወደ ላይ እንደዚህ ሲል ይሄ ጥሩ አይደለም። ስራ ነው አይደለም የምትለው ምንድነው? ማሪ ወደ ላይ ይላቸዋል ሴቶቹ። አዎ ውዴ ሀቢብቲ ምናምን ይላቸዋል። የኔ ቆንጆ ሀቢብቲ ሀቢብቲ ወላሂ ይላል። በተለይ እንደውም ለምዶብኝ ነው አለኝ። ለምንድን ነው ይሄን ቃል የምደጋግመው ስለው ለምዶብኝ ነው ብሎኛል። እኔ ምንድነው የምፈልገው ስራ አትስራ አይደለም ስራ አይደለም ግን እንደ ባለትዳር ብዙ ሰው እኮ ሞልቷል። ኦንላይን ስራ የሚሰራ ሴትም ሆነ ወንድ እንደ ባለትዳር ሆኖ ምንም ችግር የለም። ወደ ላይ ካላላቸው አይገዙማ እንዴ ታዲያ ባለትዳር ሆኖ እንደዛ ከሆነ እኔስ ቢሆን እንዴት እንደዚህ ጥሩ ነው እንዴ? እኔ ምን አላደርግም እንደዛ። ኧረ ዙዙ ወደ ገደለው ግቢ። ልጁ ገና ወደፊት ይባላል ሲያልፍማ። እሺ ከዛ እኔ መጨረሻ ላይ እኔ ጋር መተሽ ላይቭ ላይ ባለትዳርነቱን እንደማይናገር ምናምን ስትነግሪኝ እኔ ተቆጣሁት። ሚስትክን አታስቀይም ምናምን አልኩት። ከዛ በቃ ተናግሬዋለሁ፣ አስታርቂያቸዋለሁ። እሺ ሰላም ነኝ ብሏል። በቃ ፒስ ነው። እንዳይቀየመኝ በእናትሽ እንዲያዝንብኝ አልፈልግም፣ እንዲቀየመኝ አልፈልግም ምናምን ብለሽ ቮይስ አረግሽልኝ። እኔም አንተ አታስቀይማት ልጅቷን ምናምን ብዬ ተቆጣሁትና በቃ ከዛም በኋላ ዞር ብዬ አላየኋችሁ። እኔ ስንት ችግረኛ እያለብኝ ቁጭ ብዬ እናንተን አላባብልም። ከዛን ቀን ጀምሮ እኔ እናንተ ብዬ ይኸውልሽ ምን አለ መሰለሽ ያንን ቦይስ እንዲያዳምጠው ላይቭ ላይ ገባና ዛሬ ተንቅልፍ የተነስቼ ነገር ነው የሰማሁት ብሎ እንደመበሳጨት የሆነ ነገር ፊቱ ላይ ሳይበት ሩጭ የመጣሁት ወደ አንቺ ነው ሀቡ ማለት በቃ ቦይስ መክፈት ትቻለሽ ለግልሽም በቃ ሀቡ ያስታርቂኝ አህመድን አስቀይሜዋለሁ እኔ እንደ ምክር ነው እንጂ የሰጣሁት ላስከፋው ላስቆጣው ያልነበረም ምናምን ነው ያልኩትና በቃ እንደውም እዚህ ጋር ማለት በጣም ነው የተቆጣ ያንን ነገር መናገሬ እኔ ግን የመሰለኝ በጣም የቅርብ ያለሽ ለኔ ያልሽኝ የዛኔ አጨቅጭኝ እኔ ሰርቼ መስራት ነው የምፈልገው አላማዬ ስራ ነው አጨቅጭኝ አለሽ አይደል? አዎ ማለት በቃ አንቺ የሰው ምክር ትሰሚያለሽ ለሰው ነው የምትኖሪ ምናምን ያልኩት ነገር ምንድነው እኔ የኔ የሆነ ሰው ቤተሰብ ያካል ያያል ከኔ ጋር የሚኖር ያያል ሌላው ሰው ባያቅም አንተ የኔ ባል እንደሆንክ የባለ ትዳር እንደሆንክ የሚያውቃለ ከኔ ላይቭ ላይ ትዳር እንደሌለ ምናምን አትናገር ወይላሽ ብለህ ማለት ነው ወይንም ማለት በህይወት የሰው ብለህ ማለት ነው በገም የሆነች ልጅ አስገብቶ በቃ መስፈርቱን ነበር ሲናገር የነበረው ሚዲያ መጥቶጣ እኔ ታገባው ሚስቴን አለው እኔ ታገባው እንደውም ወላሂ ያው በተደጋጋሚ ዝም መጠራት የሌለበት ነገር ነው እንጂ ኒካም የሚወርድ ነገር ነበር ሲናገር የነበረው ምሳሌ እንዴት ማስረጃለሽ የሌለው ነገር አይ ቦይሱ ይሄን የላይቭ ሪከርዱን ካመጣው አንድ ሰው እንግዲህ እያለ የለኝም ካለ እንደዛ ነው የሚባለው ገባሽ እንዴት ሲታይ እኔ የሸሪዓ እውቀቱ ባይኖርኝም አንድ ሰው ሚስት እያለ የለኝም ካለ ኒካ ያወርዳል ነው የሚባለውና የወደፊቱ እቅዱ ነው የሚናገረው በቃ ሚዲያ እንትን ማተል እንደውም እኔን ባሽሙር እየነካ ነው መሰል እማትጨቃጨቅ እማትቀና ምናምን እንደዛ ነገር ይላልና አልሙይም ምን ያሁን ታሳጥረው ያማለ ይሄማለ እሱ መናገር ስላለበት መጨረሻ ላይ በቃ እንደማይሆን ሳቀው አንቺ ጋር መጥቼ መናገር ሲያስከፋው እኔ በቃ በጣም ብዙ ጊዜ ራሱ በቃ ብዙ ጊዜ ይቅርታ ብየዋለሁ ብዙ ጊዜ ይቅርታ እንዲያደርግልኝ ነግሬዋለሁ በዚህ እንኳን በስተመጨረሻው ግግም ምን ያለው ካላስ አትወደኝም እንደማትወደኝ ከሆነ ማትፈልገኝ ከሆነ ምንም ችግር የለም እኔ እወጣልሃለሁ ከህይወትህ ምንም ችግር የለም አይ ወድጄሽ ማለት አሁን እኔም ድምጽሽ እየመጣልኝ ነው እዚህ ጋርም ቼክ አደረኩት አንቺ ኢመራት ለመምጣት አናግሪያት ሙኒትን ብሎ አናግረሽኛል አይደል እንዴ አናግረሽ ሳይሆን ቦይስ አድርጊላት ብሎኝ በሱ ቦይስ አድርጌ እሱ ልኮልሻል ልመጣ ፕሮሰስ ራሱ ጀምሬ ነበር ትላንት ነው ነበር የመጨረሻ ቀጠሮና በሙኒት ነው የጀመርሽው አልጀመርኩም ፕሮሰስ ገና ነበር እኔ ገና ፕሮሰስ የምትለው እኮ ኢቃማ የለሽም ከሳውዲ ተመዝግበሽ በኤምባሲ መመዝገቡን ነው ፕሮሰስ የምትይው አገለ መብራት ሂሳብ ድረስ ተነጋግረናል እና አንድ ጊዜ ግን እኔ አንዴ እናሳጥረው አይመስልሽም አሁን ወደ ገደለው እንዲህ ስላት ቆይ ልመጣልሽ ነው ትለኛለች እንዲህ ስላት ቆይ ልመጣልሽ ነው ትለኛለች የሰው ቤት ጉድ መስማት ሱስ የለብንም ሁላችንም ወያዚ አንድ ጊዜ እኔ ዙዙ በዋትስአፕ አናግራኛለች ወደዚህ ጅባት የመጣሁት ምክንያት እንደ አይነት ውስጥ እኔ መግባት አልፈልግም ከሳምንት በፊት ዶክተር ነፍሳኒ ፈልግልኝ ስትለኝ እንዴ ቢስሚላ ምን ሆነሽ ነው እኔ ዶክተር ያስፈልገኛል ችግር አለብኝ ስትለኝ እዚህ ቦታ ብትሄጂ ዶክተሮች ታገኛለሽ ካልኳት በኋላ
ውስጤን ሰላም አልሰጠኝ አለ። ብዙ ልጆች ጭንቀት ያወሩና ታነቁ የሆነ ነገር ያወሩና እንዲሆኑ ስለሚባል እኔ ደግሞ ሁለት ቦታ ላይ እርዳታ ቦታ ስትሳተፍ ስላየኋት እቺ ልጅ ምን ሆና ነው ብዬ በቲክቶክ እኔ ጋር ስትመጣ ዙዙ ሰላም ነሽ እንቲ በካይር ብዬ ስላት አዎ ደህና ነኝ በዋትስአፕ ላውራሽ ብላይ ስታወራኝ ችግሯን ነገረችኝ ማለት ነው። ችግሯን ስትነግረኝ የሁለታችሁንም ስም ስለጠራች እነሱ ይሄን ችግር ይፈቱታል ብዬ ነው እንጂ እሷ እኮ እንደነገረችኝ ከሆነ ወሬዲ ከሱ ጋር ተነጋግራ ከወንድሙ ጋር ተነጋግራ ወልይ አምረሃ እትከየሊ ወልይ አምረሃ የሱ ወንድም ነው። ኦኬ እንዴ ለሽ ይሄ ወልይ አምር የራሷ ለሷ ወልይ አምር እኮ የራሷ ቤተሰብ ስጋዋ የላትም። ለምን መሰለሽ ነገሩ በጣም አሰፋሹ ያለቀ ጉዳይ ነው። እሱም አልፈልግም ብሏል፣ እሷም አልፈልግም ብላ ገንዘብ ላይ ነው ገንዘብ ለማስመለስ ነው የመጣ ነው። አጭሩ ፖይንት ሚስጥር አልፈልግም ማለት እንዴ አልፈልግም ማለት እንዴ እንደዛ ነው ለኔ ያለችኝ። እንደዛ ሲላት በቃ ብር መልስ ላይ ነው። ብሩን ደግሞ ከ8 ወር በኋላ ስላላት ከ8 ወር በኋላ አልጠብቅም ክፋለ ደጋለ ገንዘቤን ያስመልሱልኝ ነው እንጂ በትዳሩ ጉዳይ ተጨቃጭቀው ተነዝናዘው እንደጨረሱት ነግራኛለች። ቦይስም አለኝ። ስለዚህ ምንም ይሄ መዘራዘር አያስፈልግም። ይሄ በቃ ካላስፋት ያለቀ ነገር መዘራዘር አያስፈልግም። ለምን ጊዜ ትገኛለሽ? ሁላችንም የራሳችን ስራ አለ። ወደ ፖይንቱ ዲ እሷ ፖይንቷ ገንዘብ ይመለስልኝ ነው ማለት ነው። ይሄ ነው ፖይንቱ ገንዘብ ይመለስልኝ ነው። ገንዘብ ይመልስልኝ ብላ ስትጠይቀው የሰጣት ምላሽ ምንድነው? እሱን ትናገር። ጠየቅሽ ገንዘብሽን ያለ ምንድነው? እንደውም ስንጣላ ሲጀመር ገንዘብሽን አስገባልሻለሁ አካውንት ላኪ ነበር የሚለኝና እኔ ደግሞ የምንታረቅ መስሎኛው ባልና ሚስት ይጣላል በሚለው ነበር ማልፈው እንጂ አሁን ምንድን መሰለሽ በውስጥ ወንድምየውን ሂጄ አናግሬዋለሁኝ። አንተ አነጋግረንም ብየዋለሁኝ። ሲያነጋግረን ምንድነው ያለው? 40 ሺህ ብር ነው አሁን ያለን። 40 ሺህ ብር አስገብቼ ደረሰኝ ልክላታለሁኝ። የዛሬ 8 ወር ነው እንጂ ተዘዋዲ አላገኝም ማለት። ወንድምየው ደግሞ እኔ ለራሴ ንብረት የተበላሁኝ የራሴን ገንዘብ የተበላው ሰው ስለሆንኩኝ እንደዚህ ማድረግ አልችልም። አንቺ በምታስመልሽበት ጠሪቃ ሄደሽ አስመልሽ ብሎ ነው እናንተን ያለኝ። በውስጥ ስላላለቀልኝ ብሬን እንዲመልስልኝ እንደሚመልስልኝ ነግሮኛል። አልመልስም አላለም። ግን 8 ወር ረዝም ነው። ቢያንስ በየወሩ የደሞዝ ነው ሰጠኝ ይገባል። ገና እኮ ከመጣ ይቃል ተራስራንቹ መረክ ያመጣል። እኔ ያጭበረበረሽ ነው እየሰራ መሰለኝ። ነው ታዲያ የሚያልኩት ኑሮ ይከፍልሻል። እየሰራ በየወሩ እየሰራ አይደለም ሲጀመር አቡ ሀቡ እኔ መካቡ ይሄን ያልኩት በየወሩ ነው ያልኩት። እሱ ስለው እኔ በየወሩ አይደለም የዛሬ 8 ወር ነው ገንዘብ የሚጠይቅ። ስለ በዛ ታይምኛው በአህመድ የሱም ሳይድ ይናገር ልንገራት መጀመሪያ ዙዙ አወልሽ አህመድ ስራ እየሰራ አይደለም። ኢቃማው ምኑ ሁሉ ነገር ተለጥፎለት እንትን አልተቀበለም። እኔ ያጭበረበረሽ ነው የመሰለኝ። ልጁ በእግሩ ሲቆም እኮ ነው ገና የሚያስፈልጉት ነገሮች አሉ። ከዛ በኋላ ነው እዳን ወደ መክፈል የሚሄደው። እሺ ነው ኮሙኒቲ ያቃለው። ግን በህዝብ ፊት ቃል ይግባልኝ። ወንድምየው ምንድን አለኝ? እኔ ብሬን የተበላ ሰው ነው ላስመልስልሽ አልችልም። በመታስመልሽበት ጠሪቃ አስመልሽ። አቡ በአላህ አሁን አንድ ነገር ነው ልናገር። አብርታ በስነስርዓት አንተም ታወራለህ። ሁለታችሁም እስከዛሬ ድረስ ለኔ ለምን እንደደበቃችሁ የገንዘብ ጉዳይ እሷም ማስታርቂኝ ብላ መታ ከሴቶችን የኔ ማር የኔ ፍቅር ይላል። ለምን እህቴ እያለ አያወራቸውም? አንድ ሰው ሊገዛ ሲገባ ለምን እህቴ እያለ አያወራም? ለምን የኔ ማር የኔ ፍቅር ሀቢብቲ እያለ ከሴቶች ጋር ያወራል? እያለች በኩለ ሌሊት ቮይስ ስታረገብኝ ሳስታርቅ 5 ሳንቲም ብር እንደተሰጠች ካልነገርከኝ አንቺ ብር እንደሰጠሽ አልነገርሽኝም። ዛሬ ስትጣሉ አልፈልግም ሲልሽ አስታርቂኝ፣ መለያየት አልፈልግም፣ እወደዋለሁ፣ እንዳያዝንብኝ እንዳይቀየመኝ ስትይኝ እጂ ተቆጥቼ እንደናት እኔ እናትህ ነኝ አክብረኝ ብዬ ተቆጥቼ ሳስታርቃችሁ ገንዘብ እንደሰጠሽው አልነገርሽኝም ነበር። ዛሬ ግን በቃኝ ብሎ ሲለያይ ገንዘብ እንደሰጠሽና ገንዘብሽን ለማስመለስ መጣሽ። ለምን መጀመሪያ አልነገርሽኝም? ገንዘብ እንደሰጠሽ ልትሰጪው ስትይ ለምን አላማከርሽኝም? ለምን ሀቢባ በቲክቶክ ባል ተዋውቅ ያለው እና ብር ልስጠው ወይ ምን ትያለሽ ብለሽ ለምን አላማከርሽኝም? አንቺ ቤት ነው ሙለው ያንቺ ላይቭ ተከታታይ ነኝ ካልሽኝ በጣም አጥፍቻለሁ። እዚህ ጋር ጥፋት የለም።
አውቃለሁ። እዚህ ጋር ሳታማክሩ ተደብቃችሁ ትሰጣላችሁ። ልክ አንፈልግም በቃ ከእናንተ ጋር ፍቅር ብለው ሲለያዩ ብሬን አምጡ ብላችሁ ትመጣላችሁ። አሁን ቪዲዮ አብራ አንተን ሳይድ ተናገር። ከዛ ብሯን በስንት ወር ክፍያ ያው ሙኒትም ተናግራለች። ስራ አልጀመረም። ስራ ሲጀምር በየወሩ ከደሞዙ ላይ የሚችለው ታማሚ ልጅ አለው፣ በእግሩ ቆሞ መሄድ የማይችል አካል ጉዳተኛ ልጅ አለው። እኔ ለሱ ሚዲያ ላይ የለመንኩትና 250 ሺህ ለምኝለት አንቺ ደግሞ 100 ሺህ ሞልተሽለት ዱባይ እየመጣ አካል ጉዳተኛ ልጁን ሊያሳክም ነው። ቆሞ መሄድ ቪዲዮ አለኝ። ልጁ ቆሞ መሄድ የማይችል ልጅ አለው፣ አካል ጉዳተኛ ልጅ አለው። ልጁን እንዲያሳክም ነበር እኔ ሙኒትን ጭቅጭቅ አድርጌ አስቸግሬ ከራሷ ገንዘብ ሞልታ ይሄ ልጅ ዱባይ እየመጣ ሰርቶ ልጁን እንዲያሳክም ነበረ። ምን ሴት ላይ እንዳንጠለጠለው ምን ፍቅር ምናምን ነገር እንዳስጀመረው አላውቅም። ችግሩን ሳይፈታ ልጁን ሳያሳክም ገና ሴት ሀቡ 30 ሰከንድ ቦይስ አድርጌልሻለሁ። መጀመሪያ አዳምጪው እና በእኔ ተፈርጃለሽ። 30 ሰከንድ ብቻ ናት። እኔ መነካካት የማልፈልገው ሰው ጋር አሁንም መነካካት አልፈልግም እና ከዛ በኋላ ይፈልግሽም በይ ችግር የለውም። እዚህ ጋር ማን አለ ከኔና ከአዚዛ ውጭ አንተ ልትነካካው መስችል? እንደዛ አይደለም አክስቴ፣ እናንተ ጋር ሳይሆን እሷ ይዛ ሌላ እኛ አትብሩ። ይኸውልህ ልንገርህ፣ የበኋለኛውን ቦይስ ነው የምታደምጪው። ሀቡ ገብቶሻል አይደል? እኛ ጋር እስከመጣህ ድረስ አህመድ፣ እናንተ እንደፈለጋችሁ አብኩታችሁ አፍርሳችሁ ምናምን አይደለም የምትሄዱት። እኛ እንደ ታላቅነታችን አይተን ማለት የሚገባንን እንላለን። ይሄ ኒካ ነው፣ ቀልድ አይደለም። አይደለም እንዴ? አውቃለሁ አክስቴ ሞኒተሪ ሁሉንም ነገር እኮ አውቃለሁኝ። እኔ አሁን ልጅቷን ያው ብሩን አልመልስም አላልኩም። እስቲ አንዴ ተረጋግሽ ትብናትሽ። እኔ ብሩን አልክም አላልኩም። ገብቶሻል? ልጅቷን ምንድነው መጀመሪያ ጊዜ ብር ላኪልኝ ብያታለሁ። ከሌላ ሰው ወይ ወላሂ አጎቴ ሊስጠይቅ ምን ስትል እኔ ምንም ነገር አትበይ፣ ገንዘብ ካስፈለገኝ እነግርሻለሁ አልኳት። እንደዚህ የሚቸግረው ከሆነ ምናምን ከሌላም ሰው እናቴም ጋር ድረስ ትሄዳለች። እኔ እነሱ ማስደሰት ነው ፈልገው ትላለች ትባለች፣ ችግር የለውም። ግን እነሱ መጀመሪያ ፖይንታቸው ሌላ ነው። እኔን በገንዘብ አስራ እንደፈለገች ማድረግ ነው ልጅቱ የፈለገችው ነበረ። ገብቶሻል? በገንዘብ መታሰር ካልፈለግ ነፃ መውጣት ከፈለግ እየሰራክ በየወሩ ይሄን ያህል ከፍላታለሁ ትላለህ። እኔ ሳይክድ ራሱ ሚዲያ ላይ ለመክሰስ ለምን አሁን አልልም። አዳምጪኝ፣ እንደዛ አልልም። መጀመሪያ እኔ ብያታለሁ ብሩን ይኸው ከልጄ ከማሳድግበት ላይ እኔ አንድ ብር አላጠፋውም። ሀቡ በአንቺ በመጡት ሰዎች ሰፖርት ባረጉኝ ልብስ ገዝቼ ምን ብዬ ወላሂ አንድ ብር አላጠፋው። ምክንያቱም አሁንም ያንን ብር እዛ ጋር ልሰጣት የቻልኩት 40 ሺህ ብር ወዲያውኑ ማታ ነው የሰጠዋል። እኔ ምንም ነገር ሰው እንዲቀየምብኝ አልፈልግም። ዛሬም ነገም ከነገ ወዲያ 40 ሺህ ብር ሰጥቶሻል? ለሱ ካወጣሽው ወጪ ላይ 40 ሺህ ብር ሰጥቶሻል? ሰጥቶኛል። እሺ እኔ የመጣሁት ጀምሬላታለሁ። አህመድ አንዴ ዙዙ ኦልሬዲ ክፍያውን ከጀመረ ማታ 40 ሺህ ብር ካስገባ ይሄ ልጅ በምን ፍጥነት ዱባይ ላይ ልብስ መሸጥ ስትቀጠሪ በኮሚሽን ነው ደሞዝ ራሱ የለም። በሸጥሽው ልክ ነው የሚታሰብልሽ። ከሸጥሽው ላይ ይታሰብልሻል። ካልሸጥሽ ባዶ ነው። ገባሽ? ስለዚህ ገብቶኛል። ካቡዬ ለምን በዚህ ፍጥነት ቆይ ዙዙዬ በእናትሽ አንዴ እናት በዚህ ፍጥነት ኬት አምጥቶ ኩላሊቱን አውጥቶ ይሽጣው ይሄ ልጅ በዚህ ፍጥነት ኬት አምጥቶ ይሰጠኛል ብለሽ አስበሽ ነው ሚዲያ ላይ ወጥተሽ የከሰስሽው? አልገባኝ ነገር 40 ሺህ ብር ትናንት ካስገባ ዛሬ ሌላ 40 ሺህ ብር ኬት ያመጣል? በዚህ ፍጥነት ኬት ያመጣል? አልገባኝ። አሁን እኮ አይደለም። እሺ አይብ ሀቡዬ ንገሪኝ። 7 ወር ሲል እኔ ደግሞ በዛ በ7 ወር ውስጥ ወንድምየው እንዲያነጋግረን በውስጥ እንትን ስለው ስልክ ዘግቶ ስለወጣ የዛሬ 7 ወር ላሽ ብለኝሳ እኔ አሁን የመጣሁበት ምክንያት ምንድነው? በህዝብ ፊት ቃል እንዲገባልኝ እንደዚህ ነው ምናምን በዚህ ክፍያውን ጨርስላታለሁ እንዲለው እንጂ ወላሂ እንደሚከፍል ህዝብ ይወቅልኝ። የዛሬ 7 ወር ካልከፈለ በህዝቡ ሚዲያ ላይ መጥቼ ድጋሚ እንድከሰው አሁን ህዝቡ እንደ ምስክር እንዲሆንልኝ ነው ጥያቄው። አዎ ልንገርሽ ሀቢባ፣ አሁን የዛሬ 7 ወር ይሄንን ነገር ዝም ብዬ በውስጥ ይዤ ብመጣ ትቀበኛለሽ? በሰዓቱ ለምን አልመጣሽም ነው የምትይው? ለምን ብሩን አልነገርሽኝም? መላክሽን አላልሽኝም? እንዳስታርቅሽ ስትነግሪ ለምን ደበቅሽኝ? የብሩን ጉዳይ ለምን ደበቅሽኝ? እንቀጥላለን ብለሽ ስላሰብሽ ይሄን ጥፋት ቆይ፣ ለሰው ገንዘብ ስትሰጪ ከተለያየን እቀበለዋለሁ። አብሮኝ እስካለ ድረስ ይሄን ገንዘብ እንካ፣ አብረኸኝ እስካለክ ድረስ ከኔ ጋር መለያየት ከፈለክ ብሬን ታመጣለህ። እንደዛ ነው ነገሩ። የኔ አንቺ የኔ ሲጀመር ማለት ነው ልጅ የኔ ቅጥቅጥ ኮንሽ አይደለም ኒካ ላሰርሹ ትናንትና ለተዋወቅሽ ቀርቶ ላገባሹ ባላት ሰጪ
ገባሽ? ላገባሹ ባል እሱ ሌላ ቦታ አንቺ ሌላ ቦታ እየኖራችሁ ገንዘብ አትሰጪም። የኔ ልጅ ብትሆኚ የኔ ቅጥቅጥ ብትሆኚ የኔን ቅጥቅጥማ አይተሻታል። አግብቶ አረብ ሀገር የላካትን ባል ስመጣ ይደርሳል ያለችው ገንዘብ አላከችለትም። አንቺ ገና ላላገባሹ በአካል ላላገኘሹ አብረሹ ምንም ላላሳለፍሽ ሰው ብር ሰጠሽ። ከዛ አንቺ ልጅ ነኝ አንቺ ቤት ነው ሙሉትኛል። በፍጹም አንቺ በፍጹም የኔ ልጅ ልትሆኛችሁ። የኔን ምክር የሚሰማ ሰው ለወንድ ብር አይሰጥ። በዛ ላይ ሳትነግሪኝ ስለሌላ ነገር ስታወሪኝ ቆይተሽ ስለ ብሩ ግን ሳትነግሪኝ ነው የሰጠሽ። ለምን ከኔ ደብቀሽ መስጠት ፈለግሽ? ለምን ቢያንስ አላማከርሽኝ? ማንም ይሁን ያ ሰው ኖ ልሽ ነበር። ለወንድ ብር አትስጪ ኖ ልሽ ነበር። እሺ ይሄን ጥፋቴ ነው አልኩሽ ስላመንኩትና የተጎዳ ሰው ስለሆነ አይከዳኝም ብዬ ስላልኩ ነው። እውነት ነው። ግን አሁን እኔ የመጣሁበት በዛሬው ላይ ያንጣ ብዬ አይደለም ብሎኛል። እሱም እከፍልሻለሁ እሰጥሻለሁ ብሎኛል። ግን የዛሬ 7 ወር ድረስ ሰው ቃል በመሐከላችን ሰው መግባት አለበት። አሁን እሱና እኔ ነን እንጂ ወንድምየውም የራሴንም አላስመለስኩም። ስለ ብርሽ ጉዳይ ማስረጃሽን ይዘሽ ሄደሽ የምትጠይቂው አካል ጋር ጠይቂው እንጂ ብሩ መመለስ ብዬ አልለውም። 100 ሺህ ብር አስገባላትና እየሰራ ቀስ ብለህ ትሰጣታለህ አሁን በይል አስማማቸው ሲለው እምቢ አለ። እኔ አሁን ያንጣም ብዬ እኮ ግትር አላልኩም። ግን በእናንተ ፊት ቃል ይግባልኝና ይሄን ያህል እንደዚህ እያረኩኝ እልክላታለሁ በ3 ወርም ሆነ ይሄን ያህል እንደዚህ ነው ብሎ ይበለኝ ነው ያልኩት እንጂ አላስገባም አለኝ አልክም አለኝ ምናምን ደግሞ ይናገር። ለምን አልፈልግም እንዳለሽ ለምን አብሮ መቀጠል እንዳልቻለ የሱን ጉድ ሳይድ ደግሞ ይናገር። እድል ትሰጫለሽ አሁን እሱ እንዲናገር። ያው ምን ታርገለታል ይናገር። ግን ለሚናገረው ነገር ሌላ ነገር ከሆነ ማስረጃ እንዲያመጣ ጠይቂው። እኔ አሁን ስለ ታሪካችንና እሱም ስላመነበት ነገር የተናገርኩት እንጂ እንደዚህ ነው ብላ ምናምን ሌላ ቤት ሄዳ ኮሜንት ነው። በጣም ትጨቃጨቃለች። በቃ በጣም ትቀናለች። ኦቨር ለምን የኔ ቆንጆ ትላለ ሴቶችን ለኔም ያልሽኝ እሱም ያለኝ ሳስታርቃት የኔ ቆንጆ ለምን ትላለች? ሀቢብቲ ይላል። ሀቢብቲ ለምን ይላል? ገስት ገብተው ሊገዙ ሲሉ የኔ እህት ለምን አይላቸውም? ለምን የኔ ቆንጆ የኔ ማር ይላል፣ የኔ ወለላ ይላል፣ የሀቢብቲ ይላል እያለች 10 ሼር ታረግብኛለች። 10 በዋትስአፕ እንዲያትበል እንዲበል ባለትዳር ነኝ በል እንዲበል በውስጥ ላውራ ሲሉክ ለምን እሺ ትላለህ? በውስጥ ሲሉክ ኖ በል እንዲበል እያለች 10 ጊዜ ሜሴጅ ታረግብኛለች። እኔ ከስተመር ላስተናግድ ወይንስ የእሷን ሜሴጅ 10 እዚህ ጋር ጤው እያለ ሲገባ እሷን እንትን ልበል? በቃ ስራዬን መስራት አልቻልኩም ነው ያለኝ። እኔ ታረቁ ብዬ ስቆጣው ገባሽ? እሺ ሀቢባ የቆይ ልንገርሽ የሚለውን ነገር አስተካከለው እንጂ አልኩ። ቆይ ጣይብ ልንገርሽ 10 ጊዜ እየሄድኩኝ አላልኩም። ግን የሚለውን ነገር ይሄን ነገር አትበል ብየዋለሁኝ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለ ትዳርኛ አትሳሙኝ የምትለው ይሄ እኮ የራስሽን ሰው እንዴት ነው ጣይብ እንደዛ አትስራ አላልኩትም። በክብር አታናግር አላልኩትም። አትርዳቸው ቪዲዮ አትስራ ምናምን አላልኩም። እና ታዲያ እንዴት እንደዛ ይባላል? ባለ ትዳር ሰው አዙ ሰብሪ ዙዙ አንዴ ሚውት አድርጊ። አንድ ነገር ልንገርሽ፣ ፍቅር በጣም ክፉ ነው፣ መጥፎ ነው። እንኳን አንቺ ትንሿ ልጅ ይሄንን የመሰለ ቆንጅዬ ባልኖርሽ፣ እኔም ባሌ በጣም ቆንጆ ነው እንዲህ ብለው ሲያዩት ራሱ አልወድም። ፍቅር ነው ይሄ፣ ጥላቻ አይደለም። ግን አመጣጥሽ ስህተት ሆነ። እኛ የተረዳነው የተበዳይ ነሽ ብለን ነው፣ አንቺ ግን አፍቃሪ ነሽ። አጅሬው ደግሞ ገና ፍንዳታ ነው፣ ገና ነው። ችግሩ ይሄ ነው። ያየው ይወደዋል። እኔ ራሴ እየገባውኝ አየዋለሁ። አንድም ቀን ወንድ ሲገዛው አይቻል አቅም ሴት እንጂ ልክ ነሽ። ተናግሬዋለሁ። ሴት አኩሪ ነው፣ ጀለሴ ሴት አኩሪ ነው። ሴት አኩሪ ይባላል በሴት የሚከበብ ወንድ። ስሚማ ይኸውልሽ ቆንጆ የወደድ 2 ኪሎ ነው። አንዴ እስኪ እኔ አዳምጡኝና ማለት ነው እኔ እቺን ልጅ ጋር መቀጠል ባልፈልግ አክስቴ ሞኒተር አዋርቻታለሁ። ላመጣ ነው እንደዚህ ነው ብዬ ሁሉ አነግሬያታለሁ። ሚዲያ ላይ ላወጣት ሁሉ ተናግሬያለሁ። ግን እኔ ያሁኗንም ቦይስ አዳምጪልኝ። አሁን 29 ሰከንድ አድርጌያለሁ። ያቺኛዋንም የሆነ ነገር ጋር እኔ አጣቁኝ ውስጥ እንዳለው ማንኛውም ሰው ያውቃል። የሆነ ደካማ ጎን አለኝ። ግን እሷ የመጣችው በደካማ ጎኔ ነው። ሀቡ እኔ ምን አደርጋለሁ? እሺ ግን ያን ነገር እኔ ካላረኩኝ እኔ አውቃለሁ ምን እንደሚሆን ማለት ነው። አሁንም ማንም ጋር መነካካት አልፈልግም ያልኩት እንድትረጅኝ የምፈልገው ይሄንን ነው። ብሯን ደግሞ አልመልስም አላልኩም፣ እሰጣታለሁ ነው ያልኩት። እኔ ከየት አለኝ ብሩን አላጠፋሁትም። አሁንም ቢሆን ለልጅ 70 ሺህ ብር አለኝ ኢትዮጵያ። ምክንያቱም ከልጅ የሚበልጥብኝ አንድም ነገር የለኝ። የምነግርሽ ነገር ማለት ነው። ቀንሽ 120 ሺህ ብር ነበረኝ 40 ሺህ ብር ማታውኑ እንደዛ ተነጋገር። ማታውኑ ወደውኑ 10 ሰከንድ እንኳን አልቆይም ደውዬ ሳስልክላት ወላሂ ግፋቢል ወይ 1 ደቂቃ ነው እንጂ ሰጠዋል። እኔ የምወድቅበትን ገና አላቅም። ስራ አላገኝ አላቅም። አላህ ነው ሁሉንም የሚያውቀው። ስለዚህ እኔ እንደራሴ ሐሳብ ኢንሻአላህ ስራዬን ከያዝኩኝ
ምንም ሳላወላውል እሰጥሻለሁ አልኳት። እኔ ግን አሁን ይሄን ነገር ስናገር እሷ መታ ከሰሰችኝ። ያር ተክሰሰኝ እንኳን ከሰሰችኝ። ይሄን 100 ሺህ ብር ተደዋውለን ያወራነው። አንዳንድ መረጃዎችን ደግሞ ይሄን ስላሰበችበት አጥፍታችኋለች። አቡ እኔ ክፉ አላስብም ሰው ላይ፣ የእሷንም ክፉ አልፈልግም፣ የማንንም ክፉ አልፈልግም። ታጥፋው ችግር የለውም። ግን ይሄን 100 ሺህ ብር እንደማንኛውም ሰው ለእይታ ነው የሰጠችኝ ራሱ። እኔ ግን ወላሂ እሰጥሻለሁ ነው ያልኳት። ወረበል ካባ እሷም ሽንት ቤት አጥባ ነው ያመጣችው። አውቃለሁ ህመሙን ስለማውቀው ይቺ ልጅ ይሄን ገንዘብ ከየትም አታመጣው፣ ማንም አይሰጣትም። ብሩን እሰጥሻለሁ ነበር ያልኳት። ያ 100 ሺህ ብር ግን ለእይታ ነው። እንኳን ይሄንን 450 ሺውን ሸፍኜ ልውሰድ ስትለኝ እኔ በገንዘብ መታጠር አልፈልግም ሴትዮ፣ መጀመሪያ በኔፓ ተገናኘን፣ እንደዚህ በቃ ፍቅራችን የሚቀጥልም ከሆነ በዛው ነው የመጣሽበትንም አንቺ ታውቂያለሽ። ስለዚህ አላማችንን ወደፊት ማድረግ ካለብን ተያይዘን ወደፊት እንሄዳለን። ግን በገንዘብ ዙሪያ ይቅርታ አድርጊልኝ፣ የምፈልገው ነገር አድርገሽልኛል ምናምን አወራ እየተደዋወለ። አሁንም ግን እዚህ መጣሁኝ፣ ደወለችልኝ። እኔ ሊቭ ላይ ሆኜ ደወለች ስላት ከአሁን በኋላ ሴት ጋር የሚያገናኝ ስራ እንዲሰራብኝ አልፈልግም። 2000 ድርሃም ስንት እንደሚመጣ ንገረኝ፣ እልክልሃለሁኝ። ሴት ጋር የሚያገናኝ ስራ እንዲያሰራ እኔ መመጣ ወላሂ ብላለች። ወረበልካ አታቋርጭኝ፣ እኔ ላውራ እንደዛ አለችኝ። ከዛ ሴትዮ ያምሻል እንዴ ምናምን ብዬ ጠርቅም አድርጌ ዘጋሁት። ወዲያው ዘጋሁት፣ ስልኩ ዘጋሁባትና ስራዬን ጀመርኩ ማለት ነው። ስራዬን ስጀምር ዝም ብላ አመሸችና ጧት 8 ደቂቃ ቦይስ አድርጋለች። ለአንቺ ተናግራለች፣ ለእህቴ ተናግራለች፣ ለአጎቴ ልጅ ተናግራለች። በትዳር መሃል ሶስተኛ ወገን የሚያስገባ ሰው መቼም ነው የማይሆነው ሀቢባ። እኔ ግልጹ ነው የምናገረው። ሰው አንቺ ለትዳርሽ የባልሽን ገመና እያወጣሽ የምታወሪ ከሆነ ድክመቱን የሆነ ነገር የምትናገሪ ከሆነ መቼም ነው የማይሆነው። በትዳርሽ አንቺ እሱ ጋር እስካለች ድረስ በቃ መሞከር ለመታረቅ በየትኛውም በቃ በፍቅር የሆነ መግባባት። ወላሂ ላዚም ማንኛውም ሰው ወንድ እኮ ተላላ ነው እኮ ይታለላል። ግን እሷ ምንድነው ሶስተኛው ወገን በትዳሯ የምታስገባው ለምንድን ነው? ሁለተኛ ለሰው ነው እሷ የምትኖረው። እናንተና እንደዚህ እያሉኝ ይሄን እያሉኝ ምናምን በቃ አንቺ ለሰው መኖር የለብሽም። እኔ ደግሞ ሚዲያ ላይ አትምጪ አልኳት። እዛ ጋር ቁጭ ብላ እየተናደደች ነው፣ እየታመመች ነው። ወላሂ ራሷን እያመማት ነው። የሆነ ነገር ሰው ባለ ሰዓት እያመማት ነው። ያንን ነው እኔ ብላኛለች። አልኩሽ እኮ አትምጪ ብያታለሁኝ። የኔን ደግሞ ፖስት የሚያደርጉት ከአንቺ ቤት ያገኘኋቸው ሲያግዙኝ የነበሩት ከጎኔ የነበሩ ምርጥ እህቶች እነ መቅደላዋ ምናምን ናቸው እንጂ ሌላ ነገር ወረበል ካባ ሴት ጋር አውርቼ ከሆነ እዚህ ጋር መጣዩ 10 ሺህ ህዝብ አለ። አህመዴ ጋር ትጀናጅኛለሁ ትበለኝ፣ ልዋረድ ወላሂ ልዋረድ። እኔ የኔ ቆንጆ ምናምን ሊቭ ላይ ይላሉ፣ ግን ለምዶብኛል። እኔ ያንን እንትን ማለት አልችልም። ሀቢብቲ ምናምን እላለሁ አልልም። ግን ይሄ ነገር ማሰብ ያለብሽ ነገ ኮኔ የእሷ ሰው ነኝ ብታቅ፣ የራሷ ነኝ ብታቅ። ይሄ ነገር ከአንድም 5-6 ጊዜ የቪዲዮ ማስረጃ አለኝ። እያለቀሰች ቁርአን ይዛ መጣ እያለቀሰች ይቅርታ ጠይቃኝ ከአንድም 2-3 ሰው ይዛ እንደውም ወላሂ ለአንድ ቀን ጸብ በመሃል እስክራች ሰው ታስገባለች። እኔ መጀመሪያም ስተት የሰራሁት ሶስተኛ ያቺኛዋ ልጅ ጋር የተጣላ ነው የሰው ወሬ በመስማቷ ነው። ገብቶሻል አይደል? ሁሉንም ነገር ይሆነው። አሁንም ሶስተኛ ወገን የሚያስገባ ሰው ለትዳሬ ስለማይሆን በልጅም ብዬ እንደማኮኔ ነገርኳት እና ሁሉም ነገር በስነ ስርዓት እንደተጀመረ በስነ ስርዓት ማለቅ አለበት። ገንዘብሽን በፊት ገንዘቡን ሳልነካ ይሄ ፕሮሰስ ሳይጀመር ላላህ ብለሽ አካውንቱን ላኪ ብርሽን ልስጥሽ ብያታለሁ። አንድ ብር መንካት ሳልፈልግ ብሩ የእናንተም ያ ፕሮሰሱ ሳይጀመር የለም እንትና ሪም እንደታመመች ያ 100 ሺህ ይመለሳል ብዬ ስላሰብኩ ይሞላል። ያ ከተመለሰ ድክመት የሆነው ይሄ 100 ሺህ ብር አይደለም ያ ስለሚመለስ እሰጣት ነበር። አሁንም ልጅቷ ግን እዚህ ጋር ገንዘብ ልካ እኔን በገንዘብ አስራ ያው እንደገዛችኝ አድርጋ እንትን ማለት ነው የፈለገችው። ትናገራለች ላልኩሽ ሰው ታሰድበኛለች። እኔም ደግሞ መናገር ስለማልችል ተጨንቄ ነበረ። ግን እኔ አሁን አልሐምዱሊላህ ምንም የሚመጣ ነገር የለም። ግን አሁንም በዙ ካለፈ ኢንሻአላህ ምንም የሚፈጠር ነገር አይኖርም። ገንዘብ ይላለችው ደግሞ እኔ በፊት ራሴ ሰጥሻለሁ ብያታለሁ፣ ነግሬያታለሁ። በዚህ ቀስፈት የማመጣው ገንዘብ የለኝም። ቦይስ ማስረጃ ምናምን ላለችው ተላክልሽ፣ ሁሉንም አዳምጪ፣ ችግር የለውም። እኔ ከህዝብ የምወጣ ሰው አይደለሁም። አንደኛ እሷን ገንዘብ አልፈልግም። ግን ሰጣችሁ ካልካድክም ማለት ብሩ እንደሰጣችሁ ካልካድኩም እኮ እኔ እሰጥሻለሁ ራሴ ነኝ። ምንም አይነት ማስረጃ የሚያስፈልገን ለካደ ሰው ነው። ግን አሁን እኔ የምነግርሽ ነገር ቀስ ብዬ ተረጋግቼ የራሴን አስተካክዬ ነው የምሰጣት። ይሄን ትከሳኛለች፣ ምንም ነገር ላደርግ አልችልም። ግን ህዝብ ፊት እኔ ቃል ምገባላት እኔ ይሄን ነገር እኔ መንጃ ፈቃዴና አይዲን እጄ ላይ ሳልይዝ 1 ብር አልሰጣትም።
እነግራታለሁ። እሺ ቆይ አህመድ መጀመሪያ ላይ መስሎኝ የነበረው ተበድረህ አጭበርብረህ ወላሂ ብድር አይደለም ግን ሀቡ ነይታ ነበር መቶ እንደማንኛውም ሰው የሰጠችኝ ግን እኔ እሰጣታለሁ ነው ያልኩት። ምክንያቱም ስለማልፈልግ ይኸውልህ መጀመሪያ አበድረህ አጭበርብረህ መስሎኝ በጣም ደም ግፊቴ ከፍ ብሎ ነበር። በጣም ተበሳጭቼ ነበር። በፍቅረኝነት በባልና ሚስት እንደ ስጦታ ከሆነ የተሰጣጣችሁት አንተ ሀቄ ነው የሰጠውክ ነገር ጸጽቶኛል መልስልኝ ካለች ሙኒት ስራ ስታስገባት ስራ ሰርተህ በየወሩ ከደሞዝክ ላይ የቻልከውን ያህል መንጃ ፈቃድክን ከያዝክ ስራን ከጀመርክ በኋላ የሰው ሀቅ መልስ። መጀመሪያ ነይታ ስጦታ ብላ ሰጥታለች አይደል? አሁን ደግሞ የኔ ካልሆንክ ብሩን አምጣ ብላለች አይደል? የኔ ከሆንክ ብቻ ነው ይሄ ብር ያንተ የሚሆነው፣ የኔ ከሆንክ ብቻ ነው። የኔ ካልሆንክ የኔ ማትሆን ከሆነ ከኔ ጋር ማትቀጥል ከሆነ የሰጠውክን ብር አምጣ ካለች ሰርተህ ክፈላት። መስተካከል የሚችል ነገር የለም አህመድ። ኢንሻአላህ እኔ አልከፍልም አላልኩም እኮ እኔ እንደውም ያልኳት ቀላል ነው ወላሂ እስከ 7 ወር ታገሽኝና ገንዘቡን ልስጥሽ ያልኳት እንጂ እንደዚህ ነው ምናምን አላልኳትም። እንደውም ታዩ ሀቢባ ችግር የለውም ዝሮ ዝሮ ገንዘቡን እሰጣታለሁ። ያም ማለት ይሄም ማለት ለራሴ ለአላህ ስል እኔ አውቀዋለሁኝ ለአላህ ስል ለራሴ ስል ለነፍሴ ስል ኖ ምን መሰላችሁ አይ ከታረቀ ምን ይበሱ ቦታ ቦን ከታረኩም መጀመሪያ ብሯን ከፍዬ ነው። ለምን ይሄ ወንድ ልጅ ነው አቦ እኔ ከፍልላታለሁ። እሷ የመምጣት ፕላን አላት አይደለ? የመምጣት ፕላን አላት። አንደኛ ሞኔትዬ ትዳር በብር የሚቀየር አይደለም። አንቺም ማጥፋት ላስረዳሽ እኮ ነው። አንደኛ እቺ ልጅ ፍቅር ነው እንዲያረጋት ያለው ግልጽና ግልጽ ነው። እሱን ማጥቃት ሳይሆን መያዝ ነው የፈለገችው። ይሄ ደግሞ የአንዳንድ ሴቶች ባህሪ ነው። አንዷ በእርግዝና፣ አንዷ በገንዘብ፣ አንዷ በምን መላ የመሰላቸውን ነገር ይጠቀማሉ። እኛም ያለፍንበት ህይወታችን ነው። ፍቅር ሲኖር በምን ሊያዘው ባሌን በምን አስደስቼ በምን ብዬ ያለ ነገር ነው። በፖዚቲቭ አይተ ነው በጣም ትልቅ ነገር የተናገረው አህመድ። ትዳር ላይ ሶስተኛ ሰው ከገባ አለቀ፣ ትዳር ፈረሰ። እናት አባት እንኳን ትዳር ላይ መግባት የለበትም። የሁለታችሁ ገበና የሁለታችሁ ነው፣ ጥሩ መጥፎ። ስለዚህ እንደኔ ብናስታርቃችሁ ደስ ይለናል። ቀልድ አይደለም፣ ኒካ ማለት ቀልድ አይደለም። አሁንም ይቀጥሉ ነው። እሺ ቆይ እኔ ደግሞ በብር የያዘችው እንዳይመስለው። አዎ አንደኛ እሷ ስትመጣ ይኸውልሽ እርግጠኛ ነኝ በእኔ ነው የምትመጣው። ቀንስላታል። ይሄን ብር ቀንሻ አመጣታለሁ። በሌላ ሰው ከመጣች የለም ብሩ እንግዲህ ቀንሻ አመጣላታለሁ። ገባሽ? አንደኛ አጠገቧ ቢሆንም አንድ ነገር ይዘሽው እኮ ዝም ብሎ ቢወራጭ እንደማትለቂው ታውቂያለሽ። ይሄ የስራው አይነት ነው ሀቢብቲ። እኔ ባይ ደስ ይለኛል ሰራሃ። እኔ ራሴ አልቀበለውም ወላሂ ነው የምልሽ። ባለቤቴ ሀቢብቲ እያለ ሰው ቢያናግር አለቀ፣ ነደደ ቤቱ። አልቀበልም እንዲህ አይነት ነገር። ያው እነዛ ነገሮች የኔ ብቻ ናቸው። የፍቅር ቃላቶች ለኔ ብቻ ናቸው እንጂ ለማንም ሊያጋራቸው አይችልም። እዚህ ጋር ራይት አላት እቺ ልጅ። ኢቨን እንግዲህ ኢማጂን 2000 ልላክልህና ይሄን ስራ አቁም እስከ ማለት የደረሰችው እንግዲህ የግሏ የብቻ ይሄ እንደው በጣም ይሄ የፍቅር ብዛት ነው። ግን ችግሩ ደግሞ ወንድ ልጅ ጭቅጭቅ፣ ንዝንዝ አይችልም። አንቺ ኮንፊደንስ ይኑርሽ። በሌላ መንገድ ኮንትሮል አድርጊው። ባልሽ ወደ ማንም እንዳያይ በሌላ ነገር አድርጊው። አንተም የተወሰነው ነገሮች አስተካክለህ ሲጀምር ሱቅ ስራ መተው አለበት። ታዲያ በዚህ ስራም እንደማይቀጥል ነው። እኔ እና እሱ ከስንት ቀን በፊት እኮ አውርተናል። እና የሚስተካከሉ ነገሮችን እኛ እንደ እናት እንደ እህት በውስጥ አስተካክለን እሱም ደግሞ በገንዘብ ተያዝኩኝ ወይም ግዴታዎች ኖሮብኝ የሚሉትን ነገር በጭንቅላቱ እንዳይገባ ፕሮሰስሽን ጨርሽና ወደዚህ ስትመጪ ከእዳ ነፃ ነው ልጃችን። አህመድ አሁን የኔ ልጅ ነው፣ የሀቡም አይደለም፣ እኔ ጋር ነው ያለው። ስለዚህ እንደዚህ እናደርጋለን። እኔ የበላሽ መስሎኝ ተበድሮ የካደሽ ወይም በቪዛ ጨመረ ወላሂ